ጤና ይስጥልኝ። በዛሬው ፕሮግራማችን የምናቀርበው አንጋፋው እና ታዋቂው ፖለቲከኛ የቀድሞው የትግራይ ፕሬዝዳንት እንዲሁም ደግሞ አረና ለሉዓላዊነትና ለዲሞክራሲ ፓርቲ መስራች እንዲሁም የሥራ አስፈጻሚ አባል ነው። በእውቀትና በመረጃ ላይ የተመሰረተ ትንታኔ እንዲሰጠን እዚህ በስቱዲዮአችን ተገኝቶ ውድ ጊዜውን እንዲሰጠን ፈቃደኛ ሆነዋል። እሱን እያመሰግንን እንድትከታተሉን በአክብሮት እንጠይቃለን። ፕሬዝዳንት ገብሩ እንኳን ደህና መጣ። እንኳን ደህና ቆየህ። አንተም ውድ ጊዜህን ስለሰጠኸኝ በጣም አመሰግናለሁ። ለዚህ ያለኝን አድናቆት ለመግለጽ እፈልጋለሁ። አመሰግናለሁ። ፕሪቶሪያ እንደተፈረመ በሰጠኸው አንድ ቃለ መጠይቅ ላይ ከማንም ሰው ባላነሰ ሁኔታ በጣም ደስተኛ እንደሆንክ ተናግረህ ነበር በፕሪቶሪያ ስምምነት እና ይሄ ከዚህ ጋር በተያያዘ ምንድን ነው ፕሪቶሪያ ከተፈረመ 2 ዓመት ተኩል አልፎታል። ፕሪቶሪያን ስምምነትን ተከትሎ የትግራይ የማገገም ሂደት ያለህ አጠቃላይ ግምገማ ምንድን ነው? ይህን ስልህ ከኢኮኖሚካሊ ፖለቲካሊ እና ሶሻሊ እንዴት ትገመግመዋለህ? እንዴት ትመዝነዋለህ? እንግዲህ እንዳልከው የፕሪቶሪያ ስምምነት የነበረውን በጣም አስከፊ ጦርነት ያስቆመ ስምምነት በመሆኑ በጣም ነው ደስ ያለኝ ያኔ። ከዛም በፊት ቢሆን እኔ ይሄ ጦርነት ህዝብ የሚያልቅበት፣ ወጣት የሚያልቅበት፣ ሀብት የሚወድምበት፣ በአጠቃላይ ትግራይ ጠቅላላ ወደ ከፋ ደረጃ የሚያወርድ ጦርነት ስለሆነ እንዲቆም ፍላጎት ነበር። ጦርነቱም እንዲነሳ አልፈልግም ነበር። ከተነሳ በኋላም በተደጋጋሚ ጦርነቱ እንዲቆም በመንግስትና በሌላው ተፋላሚ ወገን ይሄን ነገር ሰላም እንዲፈጥሩ አጥብቄ ወተውት ነበር። በተለይ አዲስ አበባ የነበሩ ኤምባሲዎችም ማውቃቸውም ሁሉ ለዚህ ሰላማዊ ሂደት እንቅስቃሴ እንዲያደርጉ በተቻለኝ ሁሉ እንቅስቃሴ አደርግ ነበር። ይሄ የማደርገው የጦርነትን አስከፊ ውጤት ስለመገነዘብ ነው። በጣም አስከፊ ነው ውጤቱ እና ፕሪቶሪያ ይህን እፎይታ ሰጥቶናል። እንግዲህ እኔ አንድም ሰው እንዲሞት አልፈልግም። በጦርነት እንኳን በመቶ ሺህ የሚቆጠሩና ብዙዎቹ አንድም ሰው ቢሆን በጦርነት እንዲጠፋ የሰው ህይወት እንዲጠፋ አልፈልግም። አግባቡ በሰላማዊ መንገድ እስከ መጨረሻ ሰላምን አማጥቶ የመጠቀም ሂደት ነው ዋናው ጉዳይ ለኔ አድርጌ የማየውና በዚህ ያኔ ተደስቼ ነበር። ከዛ በኋላ እንግዲህ የፕሪቶሪያ ስምምነት ያስቀመጣቸው መሰረታዊ ጉዳዮችም አሉ። ጉልቶች አሉት፣ በርካታ ጉልቶች አሉት። ግን ደግሞ ዘላቂ ሰላም እንዲኖር ድርድር የተደረገ ፖለቲካዊ ችግሮችም በድርድር እንዲፈቱ፣ ተፈናቃዮች ወደ ቦታቸው እንዲመለሱ፣ ይሄ ትግራይ በሌሎች ስር ወይ ቁጥጥር ስር ያለውን መሬት ወደ ትግራይ ክልል እንዲመለስ፣ ሌሎችም በተለይ ደግሞ መልሶ ማቋቋም እንዲካሄድ የሚፈልግ ስምምነት ላይ የተደረሰ ነበር። ለሚቀጥለው ምርጫ ተስማሚ የሆነ ምህዳር፣ ጥሩ ምህዳር እንዲኖር እንዲያመቻችም እዚያ ተቀምጧል። እንግዲህ በሁሉም መስኮች ሳየው የትግራይን ህዝብ ወይ ደግሞ ትግራይን ወደ ተሻለ ደረጃ ያደርሳታል የሚል ተስፋ ነበረኝ። ግን ይሄ አልሆነም። ይሄ ያልሆነበት መሰረታዊ ምክንያት የተደራዳሪው በተለይ ህወሓት ይሄ ነገር ከልብ አልተቀበለውም። መጀመሪያ እንግዲህ ይሄ ሰላም ለማምጣት ያለ ቅድመ ሁኔታ ነው የተቀበለው። መጨረሻ ላይ ያለ ምንም ቅድመ ሁኔታ። ከዛ በፊት ግን 8 ቅድመ ሁኔታዎች አስቀምጠው ነበር። ቀጥለውም 5 ቅድመ ሁኔታዎች አስቀምጠው ነበር። ይሄ ሁሉ ሲደረግ እኔ የማስበው ምንድነው ሰላምን በመርህ ደረጃ ተቀብለውት ከልብ ተቀብለውት ሳይሆን እንደ ስልት ጊዜ መግዣ ሲጠቀሙበት እንደነበረ ነው እማየው። በመንግስቱም በኩል አልፎ አልፎ ይሄን ስልት ሰላም ሲል በእውነት ከመርህ ተቀብለው ሰላም አልመምጣት ሳይሆን ጊዜ መግዣ ስልት አድርገው ይጠቀሙበት ነበር። ይሄ ሆኖ መጨረሻ ይሄ ፕሪቶሪያ ስምምነት ከተፈረመ በኋላም ህወሓት አልተቀበለውም። የራሱ መንግስት ነው የተቋቋመው። ለይስሙላ አካታች እና ሁሉን አቀፍ ነው ቢባልም በስምምነቱ ላይ የተመሰረተው ከሞላ ጎደል
የህወሓት መንግስት ነበር። ስለዚህ ይሄ መንግስት መልሶ ጠለፈው። ራሱ የሚቆጣጠረው ስላልነበረ ሙሉ በሙሉ እዛ ያስቀመጠው ጌታቸው ነበር ፕሬዚደንት የሆነው። መጀመሪያ ደብረጽዮን ጠይቆ ነበር፣ አልሆነለትም። ሌላም አቅርበው ነበር፣ አልሆነላቸውም። መጨረሻ ፕሬዚደንት የሆነው ጌታቸው ስለነበር ጌታቸውን አልተቀበሉትም። ምክንያቱም ከመጀመሪያ ጀስት እኔ እስከማውቀው ድረስ የእኛም አባላት አሉ በየገጠሩ ከአንድ ወር በኋላ ነው ጌታቸው ከተመረጠ ከአንድ ወር በኋላ ይሄ የኛ ማጣላት ጀመሩ። በየገጠሩ በየአካባቢ ሁሉ ማጣላት ጀመሩ። ይሄ ምንም ለእኛ ጥቅም የለውም፣ ስምምነቱ አይጠቅመንም፣ ይሄ መንግስትም የኛም አይደለም በማለት እንቅስቃሴ አጣጥፈዋል በየገጠሩ በየአካባቢ በአባሎቻቸው ምክንያት። ከዛ በኋላ ይሄ እያደገ ሄዶ መጨረሻ የነው መፈንቅለ መንግስት ነው ያደረጉት። መጨረሻ ላይ መፈንቅለ መንግስት አካሂደዋል። ጌታቸው ከነ ካቢኔው ጠራርገው ጣሉት። እሱ የሾማቸው ሰዎችን እየተከታተሉ ማሳደድ ጀመሩ። ማሰር፣ መግደል፣ ጭራሽ እንዳይሰራ ማድረግ። መጨረሻም ከአብይ ጋር በመደራደር ይሄ ግልጽ ነው። ከአብይ ጋር በመደራደር እነሱ የሚመርጡት ሰው ጌታ ማን ነው ታደሰ ወረደንና ከዛ ምክትሉ የነሱ ሰው አስቀምጠዋል። ይሄ መንግስት አሁን በመፈንቅለ መንግስት የመጣ መንግስት ነው የመጣውና ይሄን አልጠበቁም። ሂደቱ ፕሮሰሱ በሰላማዊ መንገድ የሚካሄድ ሁሉን የሚያካትት በድርድር ላይ የተመሰረተ እንዲሆን ፍላጎት ነበረኝ። ይሄ አልሆነም እና አሁን ትግራይ ያለችበት ሁኔታ እንዳልከው ሁሉን አቀፍ ቀውስ ውስጥ ነው ያለችው። ኢኮኖሚው የምናየው ነው። አዳዲስ ኢንቨስትመንቶች በብዛት የሉም። እንዲያውም አሁን የምንሰማው ከአሁን በፊት ኢንቨስት አድርገው የነበሩ ትግራይ ላይ መዋዕለ ንዋያቸውን አሰማርተው የነበሩ ሁሉ ለመውጣትም እያሰቡ ነው። እስከዛ ነው የሄደው አሁን ያለበት ሁኔታ። ያለው ስራ የጀመረው ነጋዴውም ሁሉ የተረጋጋ ሁኔታ የለም፣ የተረጋጋ ማህበራዊ ሁኔታ የለም፣ የተረጋጋ ኢኮኖሚያዊ ሁኔታ የለም። ስለዚህ ለዚህ ነው ደግሞ በቀውስ ላይ ያለ ሆኗል። እንኳን እነዛ በፕሪቶሪያ የተቀመጡት ስምምነቶች ስራ ላይ ሊያውሉ ቀርቶ ከዛ የባሰ ያለ መረጋጋት፣ የወጣቱ ተስፋ መቁረጥ እና ወደ ስደት መሄድ፣ ስራ አጥነት፣ በወንጀል ላይ መጠመድ፣ ይሄ ሁሉ የሚከሰትበት ትግራይ ሆኗል። በጣም አስከፊ ገጽታ ያለው ትግራይ። አሁን ደግሞ ከዛ የባሰ ወደ እርስ በርስ ጦርነትም ሊወስድ የሚችልበት ሁኔታ ተፈጥሯል። እንግዲህ የምንሰማው ነገር አለ። ይሄ ሐራ መሬት ወይ ነፃ መሬት የሚባል ተፈጥሯል። እንግዲህ ድሮ ጀስት ውጊያው ትግራይና ከትግራይ ውጭ ባሉት ኃይሎች ነበር መካከል ነበር። አሁን ግን እየሆነ ያለው ትግራይ እርስ በርስ የሚዋጋበት ሁኔታ ተፈጥሯል። ህወሓት በፈጠረው ቀውስ ምክንያት ማለት ነው። እንግዲህ ህወሓት ከሻዕቢያ ጋር ጥምረት ፈጥሯል፣ ቅንጅት ፈጥሯል። ይሄ አሁን የታወቀ ግልጽ የሆነ ሄዷል። ይሄ የሚቃወሙ ወጣቶች መጡ። ህወሓት ወደ ጦርነት እያመራ ነው። ይህን ጦርነት የሚቃወሙ ወጣቶችም መጡ እና በአጠቃላይ የማህበረሰቡን ፍላጎት ሳይሆን የራሱን ፍላጎት ብቻ መሰረት አድርጎ እየተንቀሳቀሰ ስለሆነ ህወሓት ይህን የሚቃወሙ የህብረተሰብ ክፍል እስከ ትጥቅም ጭምር የያዘ አለ። ቀውሱ እንግዲህ በከፍተኛ ደረጃ ወደ እርስ በርስ ጦርነት ወደ እልቂትም ሊወስደን ወደሚችልበት ደረጃ ደርሷልና የፕሪቶሪያ ስምምነት የተፈለገውን ያህል ውጤት አላመጣም የሚል አስተያየት ነው ያለኝ። ግምገማ በፖለቲካም በኢኮኖሚም በማህበራዊ ዘርፍም የተፈለገው ወይም ደግሞ የጠበቅከውን ያህል ውጤት አላመጣም ማለት ነው፣ ወይም ብዙዎች ከጠበቁት በላይ የተለየ ሆኖ ተገኝቷል ማለት ነው። አዎ፣ በተለይ እኔ እንግዲህ የተወሰነ የፖለቲካ እውቀትም አለኝ። ከፖለቲካው አንጻር ሳየው በትግራይ የተተከለው መንግስት ያው የህወሓት መንግስት ነው። የህወሓት መንግስት ደግሞ ቢያንስ አምባገነን ሲበዛ ደግሞ ይሄ ጠቅላይ አገዛዝ ነው። ቶታሊታሪያን የሚሉት አገዛዝ ነው። ጭራሽ የህብረተሰቡ እንዲንቀሳቀስ አይፈቅድም። የህብረተሰቡ እንቅስቃሴ የማያላውስ አጠቅልሎ የያዘ ስለሆነ የዚህ አይነት ስርዓት የሻዕቢያ አይነት ስርዓት ነው እየተተከለ ያለው ትግራይ። ስለዚህ ከፖለቲካ አንጻር የጠበቅኩት የፖለቲካ ምህዳር ሳይሆን እየጠበበ ሚዲያዎችም የሚኖራቸው እንቅስቃሴ እየጠበበ፣ የፖለቲካ ፓርቲዎች የሚኖራቸው እንቅስቃሴ እየጠበበ፣ ሲቪል ማህበረሰብ የሚኖረው እንቅስቃሴ እየጠበበ መጥቶ
ፖለቲካው ዝግ ወደሚሆንበት አቅጣጫ እየሄደ ነው። እንዲያውም አሁን የጦር አበጋዞች አሉ እዛ ተፈጥረዋል። እነዚህ የጦር አበጋዞች ዎርሎርድስ የምንላቸው እነዚህ በማስፈራራት የሚንቀሳቀሰውን ማንም የሚንቀሳቀሰውን በማስፈራራት እስከ መግደል ይሄዱበት አለ። የዓዱ ጉደም ኬዝ አለ፣ የሳምሪ ሰሓርቲ ሌላም አለ። አሁን ደግሞ በአጠቃላይ የሄደው ራያ አካባቢ ደግሞ እንደገና በኃይል ማጥቃት ነው ፍላጎታችን በብለው ደብረጽዮንም ተናግረዋል። እነዚህ የጦር አበጋዞችም እየተናገሩ ነው ያሉትና ፖለቲካው እንዲያውም ከሰላማዊ እንቅስቃሴ ወጥቶ ወደ ጦር የሚሄድበት በጠመንጃ የመግዛት እንደ ድሮ እንኳን ለማስመሰል ሲል ህወሓት በሰላማዊ መንገድ የሚንቀሳቀስበት ሁኔታ ስለሆነ ጦርን ይዤ ህዝቡን አንበረክካለሁ፣ ወጣቱን አንበረክካለሁ የሚልበት ሁኔታ ስላለ ይሄዚህ ውጤት ደግሞ ምን መጣ? ወጣቶችም ይሄን አንቀበልም ብለው ትጥቅ እስከ ማንገብ ደርሰዋል። ስለዚህ ፖለቲካው እንደዚህ ነው ያለው፣ ጭራሽ የተበላሸና ወደ ትጥቅ ግን የሚያመራበት ሁኔታ፣ የሰላም መንገዱ የተዘጋበት፣ በነፃነት የመንቀሳቀስ ሁኔታው እየተዘጋ የሚሄድበት ሁኔታ ነው ያለው ትግራይ አሁን ማለት ነው። ያ እንዳልከው ኢኮኖሚው ያው ዳሽቋል፣ ወድቋል። ምንም የነበረው ተስፋ ሁሉ የተዘጋበት፣ የህዝቡ ተስፋ ሁሉ የተዘጋበት ሁኔታ ነው ያለው። ማህበራዊ የዚህ ውጤት ነው። ተፈናቃዮች እንዳሉ፣ የጤና ችግር አለ፣ የምግብ የዕለት ደራሽ እንኳ በሚገባ ወደ ህዝቡ የማይደርስበት ሁኔታ አለ። ስለዚህ ሁሉን አቀፍ ቀውስ ነው ያለው ትግራይ እና ወደ ባሰበት ሁኔታ እየሄደበት ያለው ሁኔታ ነው ያለው። እዚህ ላይ አንድ የምጨምረው ነገር ምንድን ነው፣ ትግራይ ውስጥ የሚፈጠሩ ፖለቲካዊ ችግሮች ዋናው ተጠያቂ ህወሓት ብቻ ነው የሚል ምን ያህል ምክንያታዊ ነው ብለህ ታስባለህ? ሌሎች አክተሮች የሉም? እንደ ፌዴራል መንግስት ኢቭን የውጭ ኃይሎችም ጣልቃ ገብነት የሚታይበት የተረጋገጠ ማስረጃ ባይኖርም እንደ ኤርትራ ያሉ ጣልቃ ገብነት አሉ። እንግዲህ ትግራይ ውስጥ ያለው ፖለቲካ ላለፉት 50 ዓመት ልበል ወይ ደግሞ ቢያንስ 30 ምናምን ዓመታት ህወሓት የተቆጣጠረው ፖለቲካ ነው። ሌላ ድምፅም አልነበረውም። ህዝቡ ድምፅ አልነበረውም። ወጣቱ ድምፅ አልነበረውም። ተቃዋሚ ተብሎም አንድ አረና ብቻ ነው የነበረው ለረጅም ጊዜ ተቃዋሚ ፓርቲ ተብሎ እሱም ድምፅ አልነበረውም። ስለዚህ በትግራይ ውስጥ አንድ ድምፅ ብቻ ነው የነበረው። ስለዚህ መንግስትም ነው ፓርቲም ነው። ስለዚህ መንግስትና ፓርቲ ተቆጣጥሮ በመንግስት ስትሄድ ህወሓትን ታገኛለህ፣ ፓርቲው ላይ ስትሄድ ህወሓትን ታገኛለህ። ስለዚህ ሁሉን የተቆጣጠረው ህወሓት ስለነበረ ሌላውን ተጠያቂ ማድረግ አይቻልም። በዚህ ሁኔታ በዋነኛነት ህወሓት የሚቆጣጠረው ፖለቲካዊ ሂደት ይሄ ችግርም የሱ ውጤት ነው፣ የህወሓት ውጤት ነው የምትለው ዋነኛው ተዋናይ እሱ ስለነበረ ዋነኛው አክተር ህወሓት ስለነበረ ነው። ሌላም አልነበረም። ግን በሂደት ግን አሁን ህወሓት ጎትቶ የሚያመጣቸው ኃይሎችም እየገቡ ነው። እንግዲህ አካባቢውን ያተራመሱ ለምሳሌ እንዳልከው ሻዕቢያ ከትርክቱ ጀምሮ ትግራይን ለማጥፋት የተቋቋመ ድርጅት ነው። ኤርትራ ነፃ ያወጣል። ከዛ በኋላ ያለው ፖሊሲ ግን የውጭ ፖሊሲው ግን ዋነኛው ፖሊሲ ትግራይን ማዳከም፣ ትግራይን ማጥፋት በትርክትም የያዘው ነው፣ በተግባርም ደጋግሞ የፈጸመው ነው። በ1990 መጥቶ ያለምንም ምክንያት መጥቶ ወሮናል፣ አጥቅቶናል። አሁንም ከአብይ ጋር ቅንጅት ፈጥሮ ትግራይን ወደማይመለስ ደረጃ ለማስገባት እንቅስቃሴ አድርጓል። እንግዲህ ተግባሩም ይሄ ነው። በትምህርትም በሚዲያም የሚሰጡት ደግሞ የትግራይ ህዝብ ኢሳያስ ጭምር ቁንጮ ማለት ነው ዋናው አድራጊ ኤርትራ ውስጥ ሁሉ ጊዜ አሁንም ፕሪቶሪያው ስምምነት ቅድም እንዳነሳው ሲፈረም ሁሉ በጣም ነው የተናደደው። ከአብይ ጋርም አሁን አጣልታቸው ያለው ጉዳይ ሰላም መምጣቱ ነው። አሁን አንዱ የፕሪቶሪያው ስምምነት ተፈጻሚ እንዳይሆን ካደረጉት ጉዳዮች አንዱ ቅድምም ጠቅሰዋል፣ ከልብ አልተቀበሉትም ነበር፣ ከልብ የመነጨ ስምምነት አልነበረም ይላሉ። እና ይሄ የፕሪቶሪያው ስምምነት ሄዶ ክሽፈቱ አይቀሬ ነበር፣ ቀድሞውንም የሚታወቅ ነበር የሚባል እንትን አለ። ስለዚህ ትግራይ በወጉ ተስተናግዳለች ብለህ ታስባለህ? በፕሪቶሪያው የሰላም ስምምነት የትግራይ ጥቅሞች በወጉ ተስተናግደዋል?
እንግዲህ ምንድነው እነሱም የሚያነሱት ቅሬታ ስላለ ነው። ምን አይነት ቅሬታ? ለምሳሌ መንግስታችን በሴራ እንዲፈርስ ተደርጓል። እኛ በላክናቸው ሰዎች መንግስታችን በምስጢር ከፌዴራል መንግስት ጋር ተደራድረው መንግስት እንዲፈርስ ምርጫው እንዲሰረዝ ተደርገዋል እንጂ ፌዴራል መንግስቱ ይሄን ሀሳብ መነሻው ከኛ ሰዎች ነው የሚል ኢቭን ሀሳብ ያላቸው ሰዎች እንዳለ ሰምተናል። ገብቶኛል። ግን እኔ መጀመሪያ ያኔ የነበረውን ሁኔታ መመልከት ተገቢ ይመስለኛል። ጦርነቱ ያበቃለት ጦርነት ነበር። እንግዲህ የፕሪቶሪያ ስምምነት የተፈረመው ህወሓት የሚመራው የትጥቅ እንቅስቃሴ ወደፊት መራመድ ስላልቻለ ነው። ይሄ ነው ትልቁ ነገር። እንግዲህ ብዙ ጊዜ ምን ሲሉ ነበር? ጭራሽ ትግራይ ውስጥ ማንም ጠላት ዞር ብሎ አያያትም የሚል ነው መጀመሪያም ያወጀው ደብረጽዮን ወጥቶ። ኋላ ግን ምንም ይሄን መከላከል አልቻሉም። ማለት ጠላት የሚባለው ገብቷል። ሁለተኛ ሁለት ሶስት ዙር ነው የተካሄደው። መጨረሻ ላይ ደግሞ አሁን ወጣቶች በሙሉ ሞቢላይዝ አድርጓል፣ አሰልፏል። ይሄን ሲያሰልፍ ለህዝቡም የሰጠው ቃል ይሄ የመጨረሻ ጉዳይ ነው፣ የመጨረሻ ነገር ነው። ደርግን ብልጽግናን እስከ መጨረሻ ለመደምሰስ ወጣቶች ከሰጣችሁን ልጆቻችሁ ከሰጣችሁኝ ይሄን አደርጋለሁ ብሎ ቃል ገባ። ትግላችን አጭር እናደርገዋለን እናሳጥረዋለን የሚል ግን ይህ አልሆነም። የሆነው አይተነዋል አይደል? የሆነው አይተነዋል። ያለቀለት ውጊያ ነበር፣ ጦርነት ነበር ማለት ጠላት በሽሬ እስከ አድዋ እነዚህን ሁሉ ተቆጣጥሮ ነበር። በዚህም በኩል እስከ ኮረም ተቆጣጥሮ ነበር፣ ወደፊት ሲገሰግስ ነበር። ስለዚህ አማራጭ አልነበረም። ህወሓትም እንደገና ለማፈግፈግ ተዘጋጅቶ ነበር። ስለዚህ ይሄ ሰላም ባስገዳጅ የመጣ ነው። ባስገዳጅ ራስን ለማዳን የመጣ ሰላም ነው የምለው እኔ። በመንግስት በኩልም በብልጽግና በኩልም ጦርነቱ በጣም ከባድ ነው። ወጪው ከባድ፣ እልቂቱም ከባድ ነበር። ስለዚህ ሁለቱ ባስገዳጅ የተቀበሉት ነው እንጂ አንዱ የተላከው ሰው የሆነ ሴራ ስላደረገ አይደለም፣ በሴራ አይደለም የተፈረመው። ሁለቱም የነበራቸው ጫና መቋቋም ስላልቻሉ የተቀበሉት ነበር። ፕሪቶሪያ አስገዳጅ ነበር የተቀበሉት። ስለዚህ በአስገዳጅ የተቀበሉት ቅድም ለመጥቀስ ሞክሬያለሁ። እንግዲህ ከልብ ሰላም የሚፈልጉ ከሆነ ከፕሪቶሪያ በፊት ፕሪቶሪያ ከአንድ ዓመት ከምናምን በፊትም መፈረም ይቻል ነበር። ይሄ ሁሉ ወጣት ሳያልቅ የሁሉ ውድመት ሳይደርስ ሊፈረም ይችል ነበር የሚል እምነት አለኝ። ምክንያቱም ስላልተቀበሉት ነው። ስለዚህ ኋላ ግን ተገደው ፈርመውታል። ጌታቸውና ጻድቃን ዋናዎቹ ተደራዳሪዎች እንጂ ሌሎችም ሄደዋል። እዛ በህወሓት ተልከው የሄዱ ነው። እስካሁን ድረስ እኮ ህወሓት ይሄን አልካደም። እንዲያውም በስልት ደረጃ እኔ ከልብ ከምር አልተቀበለውም። እንደነገርኩ እያፈረሰው እየናደው ነው። አሁንም በግልጽ ንዶታል። የፕሪቶሪያ ስምምነት ከተናደ ቆይቷል፣ በህወሓት በኩልም በመንግስት በኩልም። ምክንያቱም እዛ የተቀመጡ ነገሮች አልተፈጸሙም። ስለዚህ ይሄም እያለ ያለ ስለማያዋጣው፣ ከዲፕሎማሲያዊ አንጻር ስለማያዋጣው፣ ከፖለቲካዊ አንጻር ስለማያዋጣው አሁንም ቢሆን ፕሪቶሪያ እቀበላለሁ እኮ ይላል። በአዋጅ ደረጃ ይላሉ። ስለዚህ ፕሪቶሪያ የኛ አይደለም ካሉ ድሮ ነው ማለት ማወጅ የነበረባቸው። ያ መንግስት ደግሞ ፈቅደው ተቀብለው ነው የተቀበሉት። ምክንያቱም አማራጭ አልነበራቸውም ያኔ። አንዳንዱን የፕሪቶሪያ አንቀጾች በሂደትና በድርድር ሊቀየሩ ይችላሉ የሚል ተስፋ ነው። እሱም ሊኖራቸው ይችላል። የሆነ ሆኖ የፕሪቶሪያ ሰነድ አይደል? ሰነድ ነው። እዛ የተቀመጡ ነገሮች አሉ። ምንድን ነው የሚቀየረው ነው እኮ አሁን ከፕሪቶሪያ የተሻለ ከፕሪቶሪያ ስምምነት ሰነድ። እኔ ሰነዱ ብዙ ችግሮች አሉት። ብዙ ይሄ ቅድም ያነሳው የመንግስታችን አፈረሰ የሚለው ይሄ ተረት ነው። መንግስት ፈርሷል። ቢፈርስም የሚገባው ነው እንዲፈርስ። ምክንያቱም መንግስት የሚባል እኮ ህዝቡን የሚከላከል የህዝቡን ደህንነት የሚጠብቅ የህዝቡን ህልውና የሚያረጋግጥ መንግስት ነው። ይሄን አላደረገም እኮ። ምን መንግስት ነበራቸው? ተዋጊ ናቸው እኮ የነበሩት። ይሄ ሲፈራረሙ የቱ ነው መንግስት? መቀሌ እኮ አልነበሩም። ከመቀሌ ወጥተው ታጣቂ መሻጊያ ኃይል ነው እኮ ታጣቂ ነው የሆኑት እንጂ መንግስት አልነበሩም። ፈርሷል እኮ ከመቀሌ ሲወጡ፣ መጀመሪያ ማለት ነው ሲወጡ ኦልሬዲ መንግስት ሊባል አይችልም ይሄ ነገር። ከዛ በኋላ የተደራጀው አማጺ ኃይል ነው የሆነው። ስለዚህ ድርድሩም
በአማጺውና በመንግስት መካከል ሆነ። ሁለተኛው ይሄ መንግስት የሚሉት ምን አይነት መንግስት ነበረ? የአንድ ፓርቲ መንግስት ነው እኮ። የአንድ ፓርቲ ለዘላለም አፍኖ የሚይዝ ጨቁኖ የሚይዝ መንግስት እንጂ ሌላው ተወዳድሮ ሌላው ድምፅ አግኝቶበት የሚሄድ መንግስትም አልነበረም። ስለዚህ ብዙ ጊዜ የሚመጻደቁት በህዝብ የተመረጠ ይሉናል። ማን መረጠው? ምርጫ የሚባል እኮ 2-3 ሀሳቦች ፖሊሲዎች ቀርበው ህዝቡ ይሄን እፈልጋለሁ ሲል በነፃነት እና በፍትህ ሲል ነው እንጂ ምርጫ የሚባል ራሱ አስመራጭ ራሱ ሁሉ ነገር ጭራሽ በሆነበት ቅድም ያነሳ ነው መንግስትም ፓርቲ በሆነበት ሁኔታ እንዴት ነው ነፃና ፍትሃዊ ምርጫ የሚኖረው ትግራይ? ስለዚህ ይሄ ለይስሙላ ያለ መንግስት ነው። ለወደፊቱም ይሄ መሆን የለበትም። የአንድ ፓርቲ መንግስት የአንድ ፓርቲ አምባገነንነት በምርጫ መጣህ ብሎ ምርጫን የራሱ ቅቡልነት ማስቀበያ ሊያደርግ አይችልም። ሌጂቲሜሲው ሊሆን አይችልም። ስለዚህ መንግስት ነበረኝ የሚለው በሁለት መንገድ ቀልድ ነው ለኔ። ምክንያቱም ምርጫ ትግራይ ውስጥ ላለፉት ስንት ልበለ 30 ዓመታት ፓርቲዎቹ ግን ተቀብለውታል። ምርጫው ከአረና ዲሞክራሲ በስተቀር የትግራይ ውስጥ የሚንቀሳቀስ ፓርቲዎች የህወሓትን አሸናፊነት ተቀብለውታል። እነሱ ራሳቸው ይናገሩ ለምን እንደተቀበሉት። ግን እነሱ አንድ ወንበር አግኝተዋል እንደ በዚህ ምርጫ አላገኙም እኮ። ቢቀበሉትም ይፈልጉታል የህወሓትን መንግስትነት ማይቢ እሱ እነሱ መንግስትነት እንዲኖረን እንፈልጋለን። እሺ ይበሉ። ግን መንግስትነት እንዲኖራቸው ይፈልጋሉ። ግን ህወሓት መንግስት እንዲሆን ግን ይፈልጋሉ ካልኩኝ እነዚህ ተቃዋሚዎች አይደሉም ህወሓቶች ናቸው ማለት ነው እንደዚህ ካሉ። ምክንያቱም ምርጫው ያውቁታል እኮ እነሱ። እነዚህ ተቃዋሚዎች ያን የተሳተፉትም ቢሆኑ ምርጫው እንዴት እንደካሄደ ያውቁታል ማለት በየትኛው ፖለቲካው ምህዳር ነው እነሱ ተወዳድረው ድምፅ የሚያገኙት? ራሱ ቆጣሪ በሆነበት ካድሬ ቆጣሪ በመሆነበት ካድሬ ታዛቢ በሆነበት እና ይሄ ምርጫ ነው ካሉት እነሱም ተሳስተዋል እነዚህ ፓርቲዎች ከመጠን በላይ። ስለዚህ መንግስት ተወዳድረናል ይላሉ እንዴ? ያኔ ውድድር አልነበረም። ውድድር የሚባል ነፃና ፍትሃዊ እንዲሁም ተአማኒ ሲሆን ነው ምርጫ አለ የሚባል እንጂ ምርጫ ጭራሽ አልነበረም። ስለዚህ እነዚህ ፓርቲዎች ይሄ መንግስት ሌጂቲሜት ነው በህዝብ ምርጫ የመጣ ነው ካሉ ይሄ ውሸት ነው። ስለዚህ ከዛ በፊት የተደረጉት 5 ተከታታይ ምርጫዎችም ተመሳሳይ ናቸው ወይ? ተመሳሳይ ናቸው። ስድስተኛው ምርጫ ህወሓት ያካሄደው ስድስተኛው ምርጫ የተለየ ነገር ሊጠብቅ ይችላል የትግራይ ህዝብና የትግራይ ፓርቲዎች? አይደለም። በኢትዮጵያም ይሁን በትግራይ የሚደረጉ ምርጫዎች የአንድ ፓርቲ አገዛዝ ይሄን ሌጂቲማይዝ ለማድረግ ይሄን ቅቡል ለማድረግ የሚደረጉ ምርጫዎች እንጂ ነፃ ፓርቲዎች ኑረው ምህዳሩም ነፃ ሆኖ እንደ ልብ ተወዳድረህ እንደ ልብ ተንቀሳቅሰህ ያኔ ከተሸነፍ ቅቡል ትሆናለህ። ይሄ ግን የአንድ ፓርቲ ነው። ሁሉ ጊዜ የአንድ ፓርቲ የህወሓት የኢህአዴግ ፓርቲ ነው በኢትዮጵያ የነበረው አገዛዝ እንጂ ሌላው ፓርቲ በነፃነት ተወዳድሮ የሚያደርገው አስጨርሰን እንጂ። ስለዚህ ይሄ ስለሆነ መንግስት ቅቡል የሆነ መንግስት ነበረን ለማለት በአገር ደረጃም እኮ የተካሄዱት ምርጫዎች ታዛቢዎች ያልነበሩበት ሌሎች ሀገሮችም ያልተቀበሉት ምርጫ ነው። ስለዚህ ቅቡል የሚባለው በእውነት እንዳልኩ ነፃና ፍትሃዊ ሆኖ ሲሄድ ምርጫ ነው ቅቡል የሚሆነው። ስለዚህ መንግስት ነበር የሚለው መጻደቅ የውሸት ነው። ይሄ ውሸት ነው ራሱ ነው የምልህ። ለወደፊቱም ይሄ የፕሪቶሪያ ስምምነት ይሄን መደላድል ለመፍጠር አንድ አንቀጽ ውስጥ በስምምነት ውስጥ አለ። ምክንያቱም ሁሉም ባለድርሻ አካሎች የሚሳተፉበት አቃፊ የሆነ የፖለቲካ ምህዳር ተፈጥሮ ወደ ምርጫ እንዲሄድ የሚለው ከአሁን ወዲያ ነበር ተስፋችን። ህወሓት ግን ይሄን አይቀበለውም። አሁንም ቢሆን የለመደው የራሱ አገዛዝ ብቻው ስለሆነ ይሄን የፕሪቶሪያ ስምምነት የሚያፈርሰው ሌሎችን እንዲሳተፉ ስለማይፈልግ ከጅምሩም ቅድም እንዳልኩት ዓላማው በጦር መሳሪያ አስገድዶ የፈለገውን ለማስፈጸም ስለሚፈልግ ነው የምለው። ትክክል ነው። እዚህ ላይ ማለት ለመጨመር የፈለግኩት ምንድነው የህወሓት ቅቡልነት ልክ ከዛ በፊት የነበሩት 5 ተከታታይ ምርጫዎችን ጨምሮ እንዳየ ነው የህወሓት ቅቡልነት የሚመነጨው ከምርጫ ብቻ አይደለም። እነሱም ለዲፕሎማሲ ወይም ደግሞ ለይስሙላ እንጂ ልክ እንደ ዋና የቅቡልነታቸው መሳሪያ አድርገው ማያዩትን ሌላ የቅቡልነት ምንጭ አለን ብለው ነው የሚያስቡት። የማይነቃነቅ ብለው የሚያስቡት አንዱ የራሳችን ማህበራዊ መሰረት አለን ብለው ነው የሚያምኑት። ትግራይ ውስጥ ከጫፍ እስከ ጫፍ ስፔሻሊ ከ17 ዓመት የትጥቅ ትግሉ ሂደት ጋር በተያያዘ ለዘላለም የሚከተልን አባልና ደጋፊ ያለን ብለው ነው የሚያስቡት። አንዱ የቅቡልነታቸው ምንጭ
ይሄ እንደሆነ ነው እነሱ የሚያስቡት። በተግባርም ሲሆን የታየው ይሄ ነው። ይሄን ለመጨመር ፈልጌ ነው። አዎ ትክክል ነህ። ልክ እንደሌላው ደግሞ ልክ በትግራይ የተለየ ውጤት ልንጠብቅ አንችልም። የዲሞክራሲያዊ የሆኑ መንግስታት መንግስት ተብለው ይጠራሉ። እንደ መንግስት እኮ ይጠራሉ። እሱ ይገባኛል። በወታደራዊ መፈንቅለ መንግስት የመጣ መንግስት ነው። ግን እኔ ያነሳ ያለሁት ይሄ መንግስት ቅቡል የሆነ መንግስት በምርጫም በህዝቡም ቅቡል ሊሆን የሚችለው ጀስት ነፃና ፍትሃዊ ምርጫ ሲኖር ነው። ይሄ ዓለም አቀፍ ተቀባይነት ያገኘ ጉዳይ ነው። ያ በአሁኑ ግን የወታደራዊ መንግስትም ኢብራሂም ቱሬሬ መንግስትም የማሊ መንግስትም እነዚህ በወታደርነት የመጡ መንግስታትም ቢሆኑ እነዚህ መንግስታት ናቸው በመንግስትነት የኮሎኔል መንግስትም መንግስት ነው። ይስማማል፣ ይዋዋላል ኢትዮጵያን ወክሎ። ስለዚህ መንግስቶች ናቸው። ግን በኢትዮጵያ ህዝብ ፍላጎት ይሁንታ የመጡ መንግስታት አይደሉም፣ አምባገነኖች ናቸው። ህወሓትም እንደዛ ነው። በትግራይ ህዝብ እንግዲህ ያነሳው ነገር አለ። የሚያነሳው ቅቡልነት የሚመነጨው ህዝቡ ይሁንታ ሰጥቶኛል የሚል ነገር አለው። እንግዲህ ይሄው ይሁንታ ከሁለት ነገሮች የሚመነጭ ነው። አንዱ ከስሜታው መተሳሰር የሚመጣ ነው። ስሜታው መተሳሰር ነበር በጦርነቱ ጊዜ 37 ዓመት ከዛም በኋላ የተደረጉ ጦርነቶች። እነዚህ ጦርነቶች የጋራ ስቃይ የጋራ መከራ ስላለ ይሄ ድርጅት ከኛ ጋር ይሄን አልፏል የሚል በስሜት ላይ የተመሰረተ ቅቡልነት ነበረው። ይሄ አንዳንድ ጊዜ ማህበራዊ ካፒታል ይለዋል፣ ሶሻል ካፒታል ይለዋል። ይሄ ነበር ለረጅም ጊዜ። ከዛ በኋላ ግን ህወሓት ይሄ ቅቡልነቱ እየተናደ መጥቷል። በጣም ተንዷል። አመታት አስቆጥረዋል። ይሄ የህወሓት ቅቡልነት ድሮ የነበረው ቅቡልነት ተንዷል። በሂደት ተንዶ ራሱም ጭምር የበሰበሰ ያረጀ ያፈጀ ድርጅት በመሆኑ ራሱም ጭምር ያመነበት ይሄ የበሰበሰ ድርጅት በህዝብ ዘንድ ቅቡልነት አይኖረውም። አሁን ደግሞ ግልጥ ብሎ መጥቷል። ይሄ በጦርነቱ ጊዜ የነበረውና ከጦርነቱ በኋላ ያለው ደግሞ ህወሓት የራሱን ስልጣን የማደላደል የሙስና ተምሳሌት፣ የዝርፊያ ተምሳሌት፣ የሰዎች ማዘዋወር በዚህ ሁሉ የተሰማራ በዝርፊያ ላይ የተሰማራ ድርጅት ስለሆነ ደግሞ ያ ብቻን ሳይበቃው ህዝቡን ወደማይፈለግ ጦርነት ከቶ መከላከል የማይችልበት ሁኔታ ስላሳየ ይሄ የነበረው ቅቡልነት ተንዷል። በከፍተኛ ደረጃ ተንዷል። እንግዲህ ለመናዱ ሁለት ምክንያቶች ናቸው ያሉት የሚመስለኝ። አንዱ እሱ ያስቀመጣቸው ዓላማዎች ብሎ ያስቀመጣቸው ወይ ፈጽማቸዋለሁ ያሏቸው ነገሮች አላሳካም። ትግራይ ከ30 ዓመት በኋላም ቢሆን 1 ሚሊዮን ህዝብ በሴፍቲነት የሚኖርባት ተፈናቃዮችን ተዋቸው እርሳቸው ግን በየከተማውና በየገጠሩ በምጽዋት የሚኖር ህዝብ 1 ሚሊዮን ያህላል። ይሄ እንግዲህ ህዝቡን 3 ጊዜ ምግብ እንዲበላ አደርገዋለሁ፣ ምግብ መጠለያ ምናምን እንዲያገኝ መሰረታዊ ፍላጎቶች ያሟላለሁ ብሎ የምርጫዎች የሚናገረው አላሳካም፣ ጭራሽ አላሳካም። ስለዚህ ህዝቡ በድህነት በስደት በልመና ወጣቱን በስራ አጥነት እንዲኖር ያደረገ ስለሆነ በዚህ ቅቡልነቱ የተናደ ሄዷል። ሁለተኛ ጠያቂ ትውልድም ተፈጥሯል። አሁን ጠያቂ ትውልድ ተፈጥሯል። እንደ ድሮው አንድ አይነት ወይ ገበሬ የምትለው ወይ አርሶ አደር የምትለው ህብረተሰብ አይደለም ዋናው የትግራይ ፖለቲካ ተሸካሚ። አሁን በተወሰነ ደረጃ ይሄ መካከለኛ መደብ የሚባለው የተማረው ክፍል በብዛት መጥቷል። ከተሞችም አድገዋል። ስለዚህ እንደ ድሮው እነሱ በሚፈልጉት መንገድ ለመንዳት የሚችልበት ሁኔታ ተቀይሯል። ስለዚህ ይሄ ሁሉ ተደማምሮ ትግራይ ውስጥ አሁን ይሄ ትግራይ አለኝ የሚለው ቅቡልነት ተበላሽቷል። ለዛም ነው አሁን በመሳሪያ በጠመንጃ በወታደር ኃይል ብቻ ነው ሊኖር የሚችለው እንጂ አሁን እንዳለው በፖለቲካ ቅቡልነቱ ትግራይ ውስጥ ፖለቲካ ድርጅት ሆኖም ሊያድግ አይችልም። ግን አንድ ደግሞ አለ እስካሁን ድረስ እሱም ነባር ኃይል የሚላቸው አሉ። የድሮዎቹ ምንም የማይጠይቁ ካድሬዎች ግን አሉት፣ በብዛት እስከታች አሉት ካድሬዎች። በእነዚህ ላይ የተመሰረተ ነው እንጂ አሁን ያለው ይሄ ለውጥ የሚያመጣ ህብረተሰቡን ወደፊት እንዲቀጥል እንዲበለጽግ እንዲሻሻል
የሚያደርግ አጀንዳ ያለው ድርጅት ግን አይደለም። አብቁታል። በእኔ አስተያየት ሁሉ ጊዜም እንደምናገረው የሞተ ድርጅት ነው። የሞተ ድርጅት ደግሞ ምንም አይነት ለውጥ አያመጣምና ቅቡልነት አለኝ የሚለው እንደዛ አይነት ዝም ብለው በስሜት ብቻ የሚቀበሉት ካልሆነ በስተቀር ወይ ደግሞ በተወሰነ ጥቅም ከሱ ጋር በሚገናኙ ሰዎች ካልሆነ በስተቀር በአብዛኛው ምንም አይነት ጥቅም በሌለው የትግራይ ህብረተሰብ ተቀባይነት ያለው አይመስለኝም በአሁኑ ጊዜ። አሁን ከፍተኛ ተቀባይነት አለው ተብለው ከሚገመትበት ኤሪያዎች አንዱ በጸጥታው ኃይል ላይ ነው። አሁን ቲፒኤልኤፍ በኢህአዴግ ስርዓት ኢትዮጵያ ላይ አብዛኛዎቹ የጸጥታ ተቋማት በበላይነት ተቆጣጥሮ ነበር። አሁንም በተመሳሳይ ትግራይ ውስጥ ያሉ የትግራይ የጸጥታ ተቋማት በበላይነት የተቆጣጠራቸው ህወሓት ነው። ተቀባይነትም አለው። ስለዚህ ይሄ ተቀባይነት የኃይል አማራጩን አድርጎ የሚወስድ ኃይል እስከሆነ ድረስ ለወደፊትም ላልተወሰነ ጊዜ የሚቀጥልበት እድል አለ ማለት ነው። ሞቷል የሚል ይሄ አከራካሪ ነው ራሱ። ይሄ መነሻ ማለት ነው። በታጣቂው ዘንድ ተቀባይነት አለው የሚለው ትንሽ መስተካከል ያለበት ይመስለኛል። ምንድነው የበላይ አዛዦቹ ከሱ ጋር ትስስር አላቸው፣ በጥቅምም ይተሳሰራሉ፣ በፍላጎትም ይተሳሰራሉ እና ይሄ የምንለው ስታትስኮ ያለው ሁኔታ እንዲቀየር አይፈልጉም። ምክንያቱም በቂ ሀብት ይዘዋል እነዚህ ሰዎች፣ ሀብትም እየዘረፉ ነው አሉ። እንግዲህ አሁን ግልጽ የሆነ የመጣ ነው። በወርቅ ዝርፊያ ተሰማርተዋል፣ በሰዎች ዝውውር ተሳትፈዋል፣ በመሬት ዝርፊያ ተሳትፈዋል። ስለዚህ እነዚህ አይነት ሰዎች ለውጥ እንዲኖር አይፈልጉም። የትግራይ ጀነራሎች በወርቅ ዝርፊያ መሳተፋቸው ማረጋገጫ አለ? ቆይ ይህን ከጨርስኩ በኋላ እና በዚህ ሁሉ ስለተሳተፉ ይሄ ነገር ባለው ሁኔታ መቀጠል የማይጠይቃቸው ህወሓት ከሆነ ራሱም ተጠያቂ ስለሆነ በዚህ እንቅስቃሴ በሙስናም በሁሉም ነገር ተጠያቂ ስለሆነ ይሄ ነገር አይጠይቀንም፣ ህወሓት ስልጣኑን ከያዘ አይጠይቀንም ከሚል እሳቤ ነው። ታች ያለው ሰራዊት ግን ቅቡልነት አለው አንልም። ግን እንግዲህ ዋናው ኃይል ላይ ያለው ነው ላይ ያለው ስለሆነ እነዚህን አስሮ ይዞ በመሳሪያነት ተጠቅመው በህዝቡም ላይ ጫና ሊፈጥር ይችላል። ህወሓትን ደግፎም ለተወሰነ ጊዜ ሊኖረው ይችላል። ግን በዚህ አይነት መንገድ የሚካሄድ ከእንግዲህ በትግራይ በዚህ አይነት የሚመጣ ስልጣን ዘላቂነት ያለው ብዬ አላምንም። ከራሳቸው ነው እኮ ከታጣቂው ነው እኮ አሁን ሐራ መሬት ያለው። ይሄ መገንዘብ አስፈላጊ። ስለዚህ የታጣቂው ቅቡልነት አለው የሚለው ነገር ትክክል አይደለም። እንደዚህ የበላይ አዛዦች ከህወሓት ጋር የቆየም አሁንም ያለ ትስስር ያላቸው የጥቅም ትስስር ያላቸው በእነዚህ ላይ ድጋፍ አለው። እነዚህ እንግዲህ የወጡ ከማንዴታቸው ውጭ ከስልጣናቸው ከህግ ውጭም በፖለቲካ እየተሰማሩ ነው ያላቸው። ያስፈራራሉ፣ እየገደሉ አሉ። የፖሊስም ስራ ተክተው እነሱ ናቸው እየተንቀሳቀሱ ያሉ። የሚያስፈራሩ እነሱ ናቸው፣ የሚያስሩ እነሱ ናቸው። ይሄ ስለሆነ በዚህ ላይ ተመስርተህ ግን ረጅም መጓዝ አይቻልም። በዚህ ላይ ተመስርተህ ረጅም መጓዝ አይቻልም። ስለዚህ ቅቡልነት በሰራዊት ቅቡል አለኝ የሚለው ነገር አዎ በከፍተኛ አመራሮች ላይ ቅቡልነት ሊኖረው ይችላል። በአብዛኛዎቹ እዛም ቢሆን ይወጣሉ። ደግሞ ማየት ያለብን አንቀበለውም ብለው ይሄ ከሻዕቢያ ጋር ያለው ግንኙነት አንቀበለውም፣ ጦርነት አንቀበልም ብለው የወጡም እንዳሉ ተገንዝበን ይሄ ቅቡልነት በሰራዊቱ እንደ ሙሉ ቅቡልነት አድርገን እንዳንወስደው ለማለት ነው። ያ ቅድም ያነሳው ምን ማስረጃ አለ የሚለው ነው። እንግዲህ ይሄ ፀሐይ የሞቀው ጉዳይ ሆኗል። እንግዲህ ጌታቸው ከነሱ ጋር የነበረ ነው፣ የስራ አስፈጻሚ አባል ነው። እንግዲህ የእሱን ፖለቲካ ደግፋለሁ ወይ ምናምን ሌላ ጉዳይ ሆኖ በማስረጃነት እያቀረበ ነው ያለው። በወርቅ ስርቆት እንደተሰማሩ እንዲያውም ለጦርነቱ የተዘጋጁት ኤክስካቬተሮች ጭምር በወርቅ ቁፋሮ እንዳሰማሩ እነዚህ አዛዦች ስም ሳይቀር ጠቅሶ ተናግረዋል እኮ በዚህ ባደረገው ኢንተርቪው። ይሄ የምናውቀው ነው፣ ማስረጃ ማቅረባችን ነው እንጂ ይሄ ማንም ያወቀው ነው። ወታደሮችም ካድሬዎችም በዚህ የወርቅ ዝርፊያ እንደተሰማሩ በመሬት ዝርፊያ በአይናችን የምናየው ነው። ይሄ እየነገዱ እንዳሉ መሬትም እንደዘረፉ ወጣቶችን ማቅረብ ይቻላል። በጦርነት ጊዜ የነበሩ ብርም
እንደዘረፉ ይሄ ከባንክ ምናምን የሚገኘው የነበረ በጦርነት ጊዜ ሁሉ ሊታመን በማይችል ደረጃ ነው ዝርፊያ ተደርጓል እየተባለ ደግሞ ወሬው በጆንያ ነው ገንዘብ ሲያንቀሳቅሱ የነበሩት እነዚህ የበላይ አካላት። ስለዚህ እነዚህ ኮራፕሽን ውስጥ የሉም። ወርቅም አልዘረፉም፣ መሬትም አልዘረፉም፣ ገንዘብ አልዘረፉም። ይሄ ብዙ ጊዜ እኮ ተመክሮ ለማጣራትም ተመክሯል እኮ በጊዜያዊ መንግስቱ እኛ እስከምናውቀው ድረስ ታስታውሳለህ። ኦፊሻል አልሆነም የተጣራው። ብረት ተሰርቋል ተባለ አይደል? ይሄ በሙሉ በጦርነቱ ጊዜ እዛ የነበረው ውድላቄ ብረት ሸጠውታል። እንግዲህ ዝም ብሎ ተራ ሰው ሊሸጠው አይችልም። እና የሚያጣራ ተብሎ ዘመቻ ተጀመረ። ቶሎ ቆመ። እነሱን የሚነካ ስለሆነ ቶሎ ቆመ። የወርቅም እንደዚህ ተቋቁሞ ነበር፣ ቆመ። የሰዎች ዝውውርም እንደዚህ ማጣራት ተብሎ ነበር። እኔ ለነገሩ አሁን ባለው መንግስት ማጣራት ተደርጎ ውጤት የሚመጣ አይመስለኝም። ምክንያቱም ጀስት አንድ በሌብነት የተሰማራ አንድ በሙስና የተዘፈቀ መልሰህ አጣራ ብትለው ምንም ውጤት የለውም። ነፃ ገለልተኛ አካል ሲያጣራ ነው ወይ ደግሞ የህዝብ ሁንታ ያለው መንግስት ሲመጣ ነው ይሄን ማጣራት የሚችል። የህዝብ ሁንታ ያለው ወይ አቃፊ የሆነ መንግስት እንዳይኖር የሚፈልጉትም ይሄ ጊዜያዊ ምክር ቤት ጭምር እንዳይኖር የሚፈልጉት ወደዚህ ይገባል፣ ወደ ማጣራት ይገባል። ስለዚህ እኛ ሁሉ እንጋለጣለን፣ እንታሰራለን ከሚል ስጋት ነው ይህን የተቃወሙ ያሉት እንጂ ሌላ ምክንያት የላቸው። እንግዲህ አሁን ባለንበት ሁኔታ ከሁሉም የተወጣጣ መንግስት ነው የተሻለ መንግስት። ይሄ ግን ስጋት ነው ለነሱ። ህወሓትን የደገፉበት ዋና ምክንያት የህወሓትን አንድ ቡድን የደገፉበት ሌላ ምክንያት የላቸውም። ይሄ አይጠይቀንም፣ እንደ ልባችን እንሄድ እንችላለን እንጂ ስለ ትግራይ ደንታ የላቸውም። ህወሓትም ለትግራይ ቅድሚያ ሰጥተን እንሰራለን ይላል። ይሄ ቀልድ ነው፣ ውሸት ነው። ትግራይ የሚል ሁሉ ስለ ትግራይ የሚያስብ አይደለም። እየሰረቀ ትግራይ ይላል፣ እየዘረፈ ሰው እየገደለ ስለ ትግራይ ይላል፣ ህዝብ እያፈነ ትግራይ ይላል። ስለዚህ ይህ አይደለም ዋናው ትግራይ ብሎ እየጮኸ ግን ሌባ ሆኖ ታገኘዋለህ። በወርቅ ዝርፊያ ታገኘዋለህ፣ በመሬት ዝርፊያ ታገኘዋለህ፣ በወጣቶችን በመግደልና በማሰር ታገኘዋለህ። ስለዚህ ይሄ ትግራይ የሚለው ትግራይ ብሎ የጮኸ ህዝቡን የሚበድል ፍትህ አመጣ ነው ወይ? ትግራይ ከፍትህ ጋር ነው መታያያዝ ያለበት፣ ከመብት ጋር ነው መያያዝ ያለበት። ምን መብት ሰጠ? ስለዚህ ይሄ ትግራይ ብለው የሚጮሁበት ምክንያት ምንም ተቀባይነትም የለውም። ስለዚህ ለማስረጃ ማለት የህዝቡ ቋንቋ ነው ይሄ ስርቆት። አሁን ጀስት ሁሉ የሚያውቀው ሆኗል። ይበልጥ ለማጣራት ግን ገለልተኛ አካል መፍጠርም ይቻላል። ውጭ አይፈቅዱም። እነሱ ገለልተኛ አካል እንዲቋቋም የሚፈቅዱ አይመስለኝም የሚያጣራ። እንደውም ምናልባት ግን አሁን በገለልተኛ አካል እንዳይጣራና ትክክለኛው መረጃ ለህዝብ እንዳይደርስ ወር ደግሞ ወደ ህግ እንዳይመራ ከሚያደርጉት ጉዳዮች መካከል አንዱ ጉዳዩን የፕሮፓጋንዳ አካል የማድረግ ሂደት ይታያል። ለምሳሌ የታይሚንግ ጉዳይ ካየን ጌታቸው ትላንትና በሰጠው ተከታይ መግለጫ የታይሚንግ ጉዳይ ካየን ለምን አሁን የሚል ጥያቄ ይነሳል። ከዛ በፊት ቢያንስ ብዙ ጊዜዎች ነበሩት ይህን መግለጽ የሚችልበት። ነገር ግን ትላንትና ነው ምስጢሮች ተብለው እንትን ያሉት የተገለጸው ማለት ነው። የተገለጸበት ሚዲያ ደግሞ ይታወቃል፣ መንግስታዊ ሚዲያ ነው። ስለዚህ ጉዳዩ ወደ ህግ መውሰድ እየተቻለ ለምን የፕሮፓጋንዳ አካል እንዲሆን ተደረገ የሚል እኔ እንኳ ምን መሰለህ፣ እኔ የምነሳው ከጌታቸው መግለጫ አይደለም። ይሄ ጌታቸው ስላነሳው ስለገለጸው አይደለም ስለ ሙስና የምንናገረው፣ ስለ ዝርፊያ የምንናገረው። ቀደም ብሎ ህዝቡ ተቃዋሚ ፓርቲዎች ሲያነሱት የነበረ ጉዳይ ነው። ይሄ ይጣራ። የጦርነቱ ሂደት ህወሓት እኮ ጭራሽ ይሄ አይጣራም ግምገማ እዛም እያለ አንስቶታል ጌታቸው። ግምገማ እናደርግ የነበረው ሂደት የጦርነቱ ሂደት እናንሳ ብሏል። አሁን አይደለም፣ በዚህ ሚዲያ አይደለም። አትሊስት ይሄ ብሏል ከአሁን በፊት የለያቸውም። አሁን ይሄ ጌታቸው ቡድን የምንለው የተለየውም ያካሄዱ ጉዳይ ነው። ህወሓቶች ግምገማ አይፈልጉም። የነበረው ሂደት ግምገማ ቢያንስ ጦርነቱ እንዴት ተጀመረ፣ ጦርነቱን በሚገባ መርተነዋል ወይ፣ ጦርነቱስ ማስቀረት ይቻል ነበር ወይ፣ በጦርነቱ ሂደት ሀብት እንዴት
ተቆጣጠር? እንዴት ነበር ወጪው? የውጭ ገንዘብ ከውጭ የመጣው እንዴት? ብዙ መገምገም ያለባቸው መሰረታዊ ጉዳዮች አሉ። ህወሓቶች ይህን አይፈልጉም። እነዚህ ታጣቂዎችም አዛዦችም ይህን አይፈልጉም። ስለዚህ ይሄ ነገር ጌታቸው አሁን ተነስቶ ስለተናገረው ሳይሆን ቀደም ብሎ ሲነሳ የነበረ ነው። አንስተናል እኮ ብዙ ጊዜ በገለልተኛ አካል መጣራት አለበት። ይሄ ብረት ስርቆት የምትሉት የእርዳታ ስርቆት የምትሉት የነበረ ነው። አሁንም እየቀጠለ ያለ ነው። በስርቆት ላይ የተሰማሩ ነው። የህዝቡን መሰረታዊ ፍላጎቶች ጭምር አንስተው የሚሰርቁ ናቸው እኮ የውሃ ፓምፖችን፣ ትራንስፎርመሮችን ይሄ ሁሉ እያወደሙ የሚሸጡ ህዝቡ ሳይናይድ አምጥተው ከውጭ አምጥተው በግልጽ ገበያ ላይ ነው እኮ የሚታየው። ሽሬ ላይ ሳይናይድ ሜርኩሪ እየተሸጠ ህዝቡን መርዞ የሚገድል የሚያጠፋ ይሄ የህዝቡ ጥያቄ ነው። ጌታቸው እሱን እርሳው። ጌታቸው አሁን ስለነሳው አይደለም ጥያቄ የሚሆነው። ግን ይሄ የሁሉም ጥያቄ ሲሆን ይታያል። ለምሳሌ ትላንት ጌታቸው ስላነሳው ብቻ ሳይሆን የትግራይ ሰራዊት ከፍተኛ አመራሮችን አብዛኞቹ በሚባል ደረጃ ይህንን አንስተውታል። የወርቅ ዝርፊያ ከፕሬዚዳንት ታደሰ ወረደ ጀምሮ እስከ ጀነራል ተወልደ በጀነራል ምግበይም በሁሉም ዘንድ ይሄን በጀነራል ጆን መዲድ ሁሉም ድምፅ ለመሆን ሲሞክሩ ይታያል። ይሄን ዝርፊያ የትግራይ ህልውና የሚፈታተን ነው። ይሄን ማስቆም አለብን። ይሄን ማጣራት አለብን። ተጣርቶ ጥፋተኛው አካል በህግ መጠየቅ አለበት ሲሉ ይሰማል። ስለዚህ ይሄ ኢዘር ኢንቪዚብል ሃንድ አለ ማለት ነው ወይስ እነሱም ልክ ሌላው አካል ለፕሮፓጋንዳ እየተጠቀምበት እንዳለ እነሱም የፕሮፓጋንዳው አካል አድርገውታል ማለት ነው? እኔ የሚታይ ምን መሰለህ፣ ይሄ ራስን የማዳን ነው የምለው። መልሶ አንድ በራሱ በስርቆት የተሰማራ ሰው ሌላውን ሌባ ካለ ይሄ ተቀባይነት የለውም ማለት እሱን ራሱን ንጹህ ለማድረግ እየሞከረ ነው ያለው ማለት ነው። የማያውቁት እነሱ የላቸውም። ነግሬሃለሁ እኮ ገበያ ላይ ነው ይሄ መርዝ የሚሸጠው። እነሱ ፊት ላይ ነው ወደ 500-600 ኤክስካቬተር መጥተው መሬትን እየቆፈሩ የሚሸጡ እነሱ ፊት ነው። ብረት ተጭኖ የሚሄደው እነሱ በሚያስጠብቁት ኬላ ነው። ስለዚህ እነዚህ የምር ነው አልለውም ማለት ራሳቸውን ለማዳን እኛ ንጹህ ሆነን ለማለት የሚያደርጉት ካልሆነ በስተቀር ዋናው እያነሳ ያለ ህዝቡ ነው። ዋና እያነሳ ያለው ሲቪል ማህበረሰቡ ነው። ዋና እያነሳ ያለው ተቃዋሚ ፓርቲዎች ናቸው። ይሄም ሲሆን ግን ታደሰ ሊያጣራ አይችልም። ሊፈልግም ሞክሮታል እኮ ምግብ ሊያጣራ አይችልም። እንዲያውም ለማጣራት የሄዱትን እኮ ከልክለዋቸዋል። የወርቁን ለማጣራት ተቋቁመው ኮሚቴ ሄደው እንዳይሰራ አድርገውታል። ህወሓት ስልጣን ካልተቆጣጠረ በስተቀር ይሄ ኮሚቴ እዚህ አይሰራም፣ ምክንያቱም እኛን ወንጀለኞች ያደርገናል በሚል እኮ ከልክለውታል። ስለዚህ ይሄ የቃል ምን ይሉታል የቁራ ጩኸት ይባላል። ራስን ተጠያቂ ለማድረግ ራስን ንጹህ አስመስሎ ለማየት ሌላውን ሌባ ብሎ መክሰስ ተገቢ አይመስለኝም። እውነተኛ ከምር የሚፈልጉት እኮ ቢሆን ኖሮ እስቲ ነፃ ተቋም ነፃ የሚያጣራ አካል ሊቋቋምና ያጣራን ቢሉ ይሄ ተቀባይነት ይኖረው ነበር። ነፃ ከህብረተሰቡ የተወጣጣ ወይ ደግሞ አሁን ከተቋቋመው ይሄ ምክር ቤትም ቢሆን ይሄን ያደርግ ይችላል። የተለያዩ ፓርቲዎች አሉ፣ ሲቪክ ማህበረሰብ ይሄን እስቲ የሆነ ሆኖ ህዝቡ የሚስማማበት። ግን እዚህ ላይ አንድ ነጥብ ምን አለ መጣራት ላይ ከ6 ወር በፊት አካባቢ ይመስለኛል የብረታ ብረት ስርቆት ሆነ ዝርፊያ እንደተመለከተ ትልቅ ስብሰባና የሚዲያ ዘመቻ የሚመስል አይነት ነገር ሲደረግ አንድ የህወሓት ከፍተኛ አመራር ወይም ደግሞ የደቡብ ምስራቅ ዞን የትግራይ ደቡብ ምስራቅ ዞን ዋና አስተዳደር የነበሩት ወይዘሮ ሊያ ካሳ ያነሱት ነጥብ ነበር። በጣም ሀቅን ቁልጭ አድርገው ነበር የተናገሩት በወቅቱ። ወይዘሮ ሊያ ምንድን ነው ያሉት? ይሄን የማጣራት ሂደቱን እስከ መጨረሻ እንሄድበታለን ወይ ማንም ነው የሚጠይቀው። ከዛ በዞናቸው ይሄ የብረታ ብረት ዝርፊያ እንዲቆም አድርገዋል። እንዲቆም አድርገሻል ተብለው ተገምግሟል። ከዛ በኋላ ይሄ በገለልተኛ አካል ሆነ ሲታይ ይሄ ድፍረት የሚጠይቅ ውሳኔ ይመስለኛል። ኢቭን እዛ የሰጡት ቃልም ትልቅ መልእክት ያለው ነው። ነገር ግን ከስልጣን ተነሱ ቆይተው ፕሬዚደንት ጌታቸው ረዳ ከስልጣን ተነሱ። ስለዚህ ከህወሓት ውስጥም
እውነቱ እንዲወጣ የሚፈልጉ አመራሮች አሉ ማለት ነው። እንችላለን። አሁን ያልከው ትክክል ነው ወይ አላውቅም። በሚዲያ ነው በሚዲያ ተነግሯል። አሁን አጠቃላይ አሰላለፍ እኮ አለ። ሊያ ከማን ጋር ነው የተሰለፈችው? ፖለቲካ ላይ አሁን ከነ ደብረጽዮን አይደለም እንዴ? እነ ደብረጽዮን ንጹሃን ነው ካል ዋናው እኮ ወንጀል እዛ መፈለግ እውነተኛው ቁርጠኛ ብትሆን ኖራ እነሱን መጠየቅ ትችል ነበር። ይሄ ከኮር በላይ የሚለው ሰራዊት ፊርማ ነው ብረቱ የተነሳው። አቤት በፕሬዝዳንት ጌታቸው ፊርማ ነው ብረቶቹ እንዲነሱ የተደረገው። አዎ የሁሉም ነው። እሱ ጌታቸውም ሊጠየቅ ይችላል እኮ እዛ። ግን እሷስ ንጹህ ነች ወይ ነው የምለው እኔ። ንጹህ ነች ወይ? በዚህ ጉዳይ ላይ እንግዲህ ይሄ ለውጥ አያስፈልግም። ስራ አስፈጻሚ ነች አሁን እስከሚገባኝ ድረስ። ስራ አስፈጻሚ የሆነችው በነ ደብረጽዮን ቡድን ነው፣ በነ ሞንጆሪኖ ቡድን ነው ስራ አስፈጻሚ የሆነችው። ስለዚህ ይሄ ጥያቄ ለምን አሁን አይነሳም? ጌታቸውን ትቃወም ነበር። በአንድ ኢሹ ሊሆን ይችላል፣ ሁለት ኢሹም ሊሆን ይችላል፣ አላቅም። ግን አሁን ለምን ይሄ ድምፅ የለም? አሁን ይሄ ነገር ተመልሷል ወይ? የሌብነቱ ተጠያቂዎች ወጥተዋል ወይ? አልተጠየቁም። እኔ ግን አሁን የሊያ ድምፅ አልሰማም። ከእሷ ከምታስተዳድረው ዞን ውስጥ ብረቶች እንዳይነሱ ማገዷስ? እኔ አላቅም። ይህን አላቅም። ማውቀው ነገር የለም። ካገደች ጥሩ ነው፣ ጥሩ አድርጋለች ማለት ነው፣ ጥሩ ሰርታለች ማለት ነው። ያኔ በዛ ጊዜ ግን እኔ የምመዝነው በአንድ ጉዳይ አይደለም ማየው። ይሄ ጉዳይ ባንድ ይሄ ብረት እዚህ አቋቁም ያለው ወይ መሬት እንደዚህ አድርግ ያለው አይደለም። አጠቃላይ አቅጣጫው ነው ማየት ያለብን ይመስለን። ህወሓት ጀስት ይሄን ያደርግ ይፈልጋል ወይ? የዚህ አባል ነች እኮ እሷ። አሁን ህወሓት ማጣራት ይፈልጋል የምር? እሷ እኮ አባል ነች፣ ስራ አስፈጻሚ ነች። አሁን እንደዛ ከሆነ ሌላውን ሲከስ ነው የሚታየው። ትልቁን ስዕል ነው እንጂ በዚህ አንዲት ጉዳይ አንስተህ አይደለም ማየት ያለብን ማለት ነው። ትክክል ነው። አሁን ያልከው ነጥብ ትልቅ መልእክት ያለው ነው። ትልቁን ስዕል ብናይም ደግሞ ችግሩ አንዱ በደብረጽዮን የሚመራው ህወሓት አንዱን በዝርፊያና በሙስና ሲከስ ታየዋለህ። በተመሳሳይ በጌታቸውና በየነ የሚመራውም እነሱን ሲከስ ነው የምታየው። ክሶቹ ተመሳሳይ ናቸው። ገባኝ። ዘራፊዎች እየተባባሉ አንዱ ሌላውን ጣት መጠቋቋም ነው ያለው። ስለዚህ ይሄ የሚያሳየው መፍትሄው የሚመስለኝ ገለልተኛ አካል እንዳይገባ ይሄ የራሱ አስተዋጽኦ አለው ወይ? አዎ በእርግጥ እኔ አሁን እዚህ ግልጽ መሆን ያለበት የሚመስለኝ ያ ቡድን ንጹህ ነው ያ ሌባ ነው ማለት አይደለም። ሁሉም ሌቦች አሉ ውስጣቸው። ንጹሃንም ሊኖሩ ይችላሉ፣ ንጹሃንም ይኖራሉ፣ ሌቦችም አሉ በሁለቱ ቡድን። ምክንያቱም ይሄ እኮ የረጅም ጊዜ ሂደት ነው። አንድ ጊዜ አንድ ስርቆት አጠቃላይ ነው። አጠቃላይ ሂደቱ በሙሉ የሌብነት ሂደት ነው። ቅድም ያነሳናቸው ችግሮች በሙሉ የሚከሰቱበት ነው። ትግራይ በመንግስት በኩል የነበረው እነ ጌታቸው ረዳም ከምር ይሄን ለማስቆም አልቻሉም። በዛ በኩል ያለ ደግሞ ይሄ እንዲሆን አይፈልግም። ምክንያቱም በሁለቱም ውስጥ ሌቦችም አሉ። ራሳቸውም ይላሉ እኮ በሁለቱም ውስጥ ሌቦች አሉ፣ አጥፊዎች አሉ። ይሄ ይገባኛል። ግን አሁን ማየት ያለብን የሚመስለኝ አንዱ ትልቅ ማየት ያለብን ቢያንስ በአንድ ቡድን በነጌታቸው ቡድን ምን ነበር አትሊስት ግልጽ የማድረግ መንግስትና ፓርቲ ይለይ እስቲ የሚል ነገር። ምክንያቱም መንግስት በነፃነት እንዲሰራ ፍላጎት ነበራቸው። ይሄ ግልጽ ነው። ሌላ ፖለቲካ ምህዳሩ ነው፣ ፖለቲካል ስፔሱንም ከፈት የማድረግ እንቅስቃሴ ጀምረው ነበር። እንግዲህ የምር ሙስና፣ ሌብነት፣ ስርቆት የሚጋለጠው ፖለቲካ ምህዳሩ ሲከፈት ብቻ ነው። አሁን ይሄ የምንለው ገለልተኛ አካል ይቋቋም ስንልም እሱን የሚሸከም ፖለቲካ ምህዳር ከሌለ ዋጋ የለውም። መሳሪያ ይሆናል አንዱ። ይሄ የሚያፍነው ኃይል ሊያሰራውም አይችልም። ስለዚህ እኛ ያነሳነው ያለነው ከመሰረቱ ይሄ ማየት ያለብን እንግዲህ የመፍትሄ አቅጣጫውን ጭምር ነው ይሄ ያየን ያለነው። ምህዳሩ ነፃ እስካልሆነ ድረስ ማጋለጥ አይቻልም። ተቋማችሁ የፍትህ አካል፣ ፖሊስ፣ አቃቤ ሕግ በነፃነት እስካሰሩ ድረስ ሌባን መጠየቅ አይቻልም። አሁን እኮ ይሄ ኮሚቴ ይቋቋም እያልን ያለነው እነዚህ ነፃ ስላልሆኑ ነው። ነፃ ገለልተኛ አካል ይቋቋም እያልን ያለነው እንጂ መፍትሄው ተቋማዊ የሆነ መፍትሄ ነው መኖር ያለበት። ወንጀል ፖሊስ ነው እኮ ማጣራት ያለበት እና ነፃ የሆነ ፖሊስ ማጣራት አለበት። ከፖለቲካ ጣልቃ ገብነት ነፃ የሆነ ፖሊስ ኑሮ ይሄን ማጣራት ያለበት ይመስለኛል። ፍርድ ቤትም አውጥተዋል መግለጫ። ፍርድ ቤቶች
በፖለቲካ ተጽዕኖ ስር ነን ብለው መግለጫ አውጥተዋል። ፍርድ ቤት መወሰን አይችልም፣ ሌባም ይዞ መወሰን አይችልም ማለት ነው። ስለዚህ ትግራይ ያለው ሁኔታ ሌባን ማሰር አይችልም፣ ጥፋተኛ ማሰር አይቻልም። አሁን አይተነዋል እኮ ይሄ ከሻዕቢያ ጋር ተገናኝቷል የተባለው ካድሬ እሱን በማሰሩ እኮ እንደገና አስፈቱት እኮ። ለማስፈጸም አይቻልም። ብርሃኔን አስፈቱት፣ ታጣቂዎች ማለት ነው። ፍርድ ቤትም በፖለቲካ ተጽዕኖ ስር ነኝ ያለው መስራት አይችልም ማለት ነው፣ መወሰን አይችልም በእነዚህ። ስለዚህ በትልቁ ምህዳር ነው ያልኩህ መጀመሪያ። ፖለቲካ ምህዳሩ ካልተሻሻለ ፖለቲካ አሳታፊ አቃፊ የሆነ ፖለቲካና ተጠያቂዎችንም ለይቶ የሚጠይቅ ፍርድ ቤትም ሌሎችም እስከሌሉ ድረስ ሌብነቱ ይቀጥላል። ስለዚህ እኔ ያለ ጥርጥር ይሄ ነገር ካልተፈጸመ የሆነ የፖለቲካ ምህዳር ካልተለወጠ በስተቀር ይሄ ህወሓትም ይቃወማል፣ እነዚህ ታጣቂዎችም የሚቃወሙት አቅጣጫ ካልተለወጠ በስተቀር ሌብነት ይቀጥላል፣ ግድያ ይቀጥላል፣ እስራት ይቀጥላል፣ የመሬት ዝርፊያ ይቀጥላል። ሁሉም ወንጀሎች ትግራይ የነዚህ ሁሉ ወንጀሎች መናኸሪያ ነው የምትሆነው። ይሄ ደግሞ የትግራይ የህልውና ፈተና እስከመሆን ሊደርስ ይችላል። አዎ አለው። ምን መሰለህ መንግስታት እንግዲህ በየደረጃ የሚጠቀሱ መንግስታት አሉ። ደካማ መንግስታት የሚባላሉ፣ የወደቁ መንግስታት የሚባላሉ፣ የፈራረሱ መንግስታትም ሊባሉ አሉ። ስለዚህ መነሻቸው ስታየው ይሄ በስልጣንና በሀብት ዙሪያ የሚደረግ ሽኩቻ ነው መንግስታትን የሚያፈርሰው። መንግስት እንደ መንግስት መስራት አይችልም ማለት ነው። አሁን ትግራይ ውስጥ ያለው ይሄ ነው እኮ። መንግስት እንደ መንግስት መስራት አይችልም። የማነው ስሙ የጌታቸው መንግስት እንደ መንግስት መስራት አልቻለም። ፌልድ የወደቀ መንግስት ነው። የታደሰም እንደዚህ ነው፣ መስራት አይችልም። ምክንያቱም ከጅምሩ እየተቃወሙት ነው ያሉ እነዚህ የታደሰን መንግስት ጭምር ራሳቸው አምጥተውት እያለ እየተቃወሙት ነው ያሉት። እነዚህ በሻዕቢያ የሚደገፉ ሚዲያዎች አሉ፣ በሻዕቢያ ገንዘብ የሚከፈላቸው ሚዲያ፣ እነዚህ የተቃወሙት ነው። ቶሎ አስወግዱት እያሉ ነው ያሉት። የህወሓት ደጋፊዎች እነዚህ የህወሓትም ጭምር የሁለቱ ናቸው ሚዲያዎቹ የሚያድሩት ለህወሓትና ለሻዕቢያ ነው። አሁን አንድ ስለሆኑ ይሄ ጽምዶ ወይ ቅንጅት የሚባል ነገር ስለፈጠሩ ፕሮፓጋንዳው ህወሓትን የሚደግፍና ሻዕቢያ የሚደግፍ አሁን በአንድ ላይ የተሰማሩበት ነው ያለው። አንድ ላይ ተሰማርተዋል ሁለቱ። እነሱን የሚቃወም ደግሞ ሌላው ሚዲያ አለ። ስለዚህ ምን ለማለት ነው የታደሰ መንግስትም ቢሆን የወደቀ ነው፣ ሊሰራ አይችልም በዚህ ባለው። ምክንያቱም አንዱ ጀነራል ተነስቶ መግለጫ ይሰጣል፣ ስለ እስር ይናገራል፣ ስለ ጦርነት ይናገራል፣ ያውጃል። ይሄ በሆነበት ሁኔታ የታደሰ መንግስትም ምንም የሚሰራበት ሊሆን አይችልም። በፕሬዚደንት ጌታቸው ረዳ ፕሬዚደንት በነበረበት ወቅትም ይሄ የነበረ ነው። ጀነራሎች እየተነሱ መግለጫዎች ሲሰጡ ነበር። ስለዚህ ይሄ አሁንም ቀጥለዋል ማለት ነው። አዎ ይቀጥል ነው። እሺ በእርግጥ የተያያዘ ነው። ቀጥለው የሚጠይቀው ምንድን ነው? የፕሪቶሪያውን ስምምነት አደጋ ላይ የሚጥሉ ሽኩቻዎች ተብሎ ከሚጠቀሱ ምክንያቶች አንዱና ዋናው ምንድን ነው? አሁን የህወሓት እውቅናን በሚመለከት ነው። አንደኛ የህወሓት እውቅና ጉዳይ በመቀለና በአዲስ አበባ መካከል ግንኙነት እንዲሻክር አስተዋጽኦ አድርገዋል ይባላል። ሰው ይሄ የህወሓት እውቅና ጉዳይ በፌዴራል መንግስት እውቅና ለመስጠት ማመንታቱ ወይም ደግሞ አለመፈለጉ ይሄ የፕሪቶሪያን ስምምነት ክሽፈት ነው የሚያሳየን ማለት እንችላለን። ይሄ ህወሓት ማወቅና የማወቅ እንግዲህ ምን ማለት ጥርጣሬዎች እንዲያሻቅቡ አድርገዋል። ቆይ ልጨርስ፣ ጥራጥር እንዲሰፍን ልጨርስ እና ምንድነው የህወሓት እውቅና ስለ ጦርነት ወይ ስለ ሰላም መወሰን የለበትም የሚል እምነት አለኝ። መወሰን የለበትም። ህወሓት ፓርቲ ነው ካልነው ማለት ነው። እንግዲህ ህወሓት የተለየ ነው። እሱ እንደሚለው ህወሓት ማለት የትግራይ ህዝብ ነው ካላለ በስተቀር፣ ህወሓት ማለት የትግራይ ሰራዊት ነው ካላለ በስተቀር፣ ህወሓት ማለት ጠቅላላ ትግራይ ነው ካልካልክ በስተቀር፣ ይሄ ደግሞ የተሳሳተ ትርክት የቆየ ነው። ይሄን ትርክት ካላራመድክ በስተቀር ህወሓት ፓርቲ ነው። ስለዚህ የአንድ ፓርቲ መሰረዝ ወይ የመመዝገብ ያለ መመዝገብ ጉዳይ ጦርነት ለጦርነት ምክንያት መሆን የለበትም የሚል እምነት አለኝ። ቢሆንም ህወሓት ሰራዊትን ተቆጣጥሬ አለው ስላለ ህወሓት
እኔ ጦርነትን መክፈት ማቆም እችላለሁ ስላለ ይሄም ቢያደርግም ነው የምለው ይሄ ጦርነት ቢያውጅም ምክንያቱ ህወሓት ስለተመዘገበ ወይ ስላልተመዘገበ አይሆንም። ይሄ በጦርነት ሂደት ምንም ይሉት አሉ መሰረታዊ ምክንያት የጦርነትና ይሄ ፕሪቴክስት ሰበብ ይባላል በአማርኛ ሰበብ ይሄ ሰበብ ነው ሊሆን የሚችለው እንጂ ህወሓቶች የፕሪቶሪያን ስምምነት ጥሰዋል እኮ ይሄ ጥሰውታል መንግስትም ጥሶታል በምን ማለት ህወሓቶች ከሻዕቢያ ጋር እየተገናኙ ነው ከሻዕቢያ ከውጭ ጋር መገናኘት አይቻልም ነው የሚለው የፕሪቶሪያ መንግስት አይደሉም እነዚህ ራሱ የቻለ መንግስት አይደለም አሁን ባለበት ሁኔታ በኢትዮጵያ ፌደራል መንግስት መገናኘቱን ከህወሓት ከኤርትራ መንግስት ጋር እንዲገናኙ ጥያቄው የመጣው ከፌደራል መንግስት በኩል ነው ቆይ እና የፕሪቶሪያ ተጥሷል አስቀድሞ ምክንያቱም ከሻዕቢያ ከተገናኙ ከሱዳንም ጋር ይገናኛሉ ከአልቡርሃንም ይገናኛሉ ከሌሎችም ከተገናኙ ይሄ ተጥሷል ኦሬዲ ቆይቷል ራሱ ይሄ በግንኙነት በኩል ያለው ነገር ራሱ በፕሪቶሪያ ስምምነት የተቋቋመውን መንግስት ሲቃወም እንዲፈርስ ሲቃወም ህወሓት ያኔ አፍርሶታል እኮ ጦርነት አልተነሳም እንጂ አፍርሶታል የጌታቸውን መንግስት በመፈንቅለ መንግስት ሲያስወግድ ፕሪቶሪያ ፈርሷል ያኔ ስለዚህ ለኔ ፈርሷል በሌላ በኩል በመንግስት በኩል ደግሞ እዛ ፕሪቶሪያ ስምምነት ላይ የተቀመጡት ነገሮች ተግባራዊ አለማድረጉ አፍርሶታል የውጭ ታጣቂዎች ከትግራይ ውስጥ ያሉ ታጣቂዎች ይወጣሉ ተብሏል እዛ ስምምነት ሻዕቢያ እስካሁን ድረስ መሬታችን ተቆጣጥሮ ነው እዛ ያለው ህዝቡን ያሰቃየ ነው ያለው ህዝቡን ዜግነቱ ባስገዳጅ እንዲቀይር ነው ያደረገ ይሄ መንግስት ምንም አላለም እስካሁን ድረስ ፕሪቶሪያ ስምምነት ግን ይሄንም እንዲጠብቅ ይሄንን እንዲያስተገብር በወልቃይትም ሌሎች አካባቢዎችም አሁን ሌሎች ታጣቂዎች አሉ ከመንግስት ከሰራዊቱ ስምምነታቸው የመንግስት ሰራዊት ብቻ ነው እዛ የሚኖረው እንጂ ሌላ ታጣቂ አይኖርም ነው ስምምነቱ ይሄም ፈርሷል ስለዚህ ፈርሷል ያስታመም ነው ያቆየ ነው እንዲፈርስ ስለማይፈልግ ሙሉ በሙሉ እንዲፈርስ ስለማይፈልግ በአስተማሚነት የቆየ ስምምነት ነው ፕሪቶሪያ አሁን ግን ጭራሽ ሊያፈርሱት ይሄድ ነው ይሄ የሻዕቢያ ጀምሮት ሊሆን ይችላል አብይም ጀምሩ ብላቸው ይችላል ሊሚትድ ነው እንዴት ብሎ ነው እንደዚህ የሚላቸው የሱ ስልጣን ነው ቢላቸው ተሳስቷል አብይም ምክንያቱም ከውጭ ሀገር ጋር የሚደረግ ግንኙነት በህገ መንግስቱም ጭምር የፌደራል መንግስት ስልጣን ነው ሌላ ስልጣን የለውም እንዲገናኝ ግን እሺ በእኔ ስም ተገናኝ ብሎ ነግሮት ሊሆን ይችላል ከተወከለ እዛ የተወከለው እንደ ክልል መንግስት ሳይሆን እንደ ፌደራል ውክልና ነው እየተገናኙ የነበሩ አሁን ግን ይሄ አይደለም መንግስትና ከዛ በኋላ መገናኘታቸው ማረጋገጫ አለ ማት ማረጋገጫ እሺ እንመጣበታለን አሁን ይሄን ምንድነው የፕሪቶሪያው ስምምነት ፈርሷል ካልን ሌላ ዙር ጦርነት የመምጣት እድሉ ሰፊ ነው ማለት እንችላለን ፈርሷል ሳይሆን በመፍረስ ሂደት ላይ ነው ያለው እየፈረሰ ነው እንጂ በመፍረስ ሂደት ላይ ለሁለት ዓመት በመፍረስ ሂደት ላይ ነበር ነው ግን ጨርሶ አልተከበረም ብዙ እኔ አሁንም ቢሆን ማለት መደራደር መነጋገር ሰነድ ነው እኮ በዛ ያን ሊሻሻል የሚችልም ዘይዞ ያሻሻሉ እየተነጋገሩ ሰላምን ማስጠበቅ ሰላምን ማስከበር ነው የሚያስፈልገው እንጂ ይሄ አንዱን አንቀጽ ወይ ሌላው አንቀጽ አንዱ ወገን ጥሶታልና ፈርሷል ከእንግዲህ ወዲህ ወደ ጦርነት ነው የምንሄደው የሚለው ነገር ግን ስህተት ነው የምለው እና በመፍረስ ሂደት ብዙ የፕሪቶሪያ ስምምነቶች ግን እየተናዱ ሄደዋል ማለት ነው አሁን ጠርዝ ላይ ደርሰዋል ማለት ነው አሁን እንግዲህ ባለው ሁኔታ ማለት ነው ያሰላለፍም ለውጥ የሚመስሉ ነገሮች እየታዩ ነው ያሉት የፕሮፓጋንዳ እኔ ሳየው አሁን ሁኔታው ሳየው ልክ 2013 ጦርነቱ ሲጀመር የነበረው ዋዜማ ይመስላል ህወሓቶች ሰራዊቱም የነሱ ደጋፊ ነው የሚለው ታጣቂም ፕሮፓጋንዳው እያየለ ሄዷል በኃይላችን እንደድሮ እና እስከ ደብረጽዮን ኢንተርቪውም እንደዛ ነው በኃይል የመጠቀም ጉዳይ የማንበርከክ ጉዳይ እየሄደ ነው ያለው በመንግስት በኩልም እንዲሁ ነው እየሄደ ያለው ይሄ በራሱ ሚዲያ
እንግዲህ ሁለቱም የተስማሙት ነገር ቢኖር አንዱ በሌላው ላይ ፕሮፓጋንዳ እንዳያካሄድ የሚል ስምምነት አላቸው አይደል? አሁን የጌታቸው ንግግርም ቢሆን ይሄን የጣሰ ነው የሚሆነው እኮ። በኢትዮጵያ ሚዲያዎች፣ በመንግስት ሚዲያዎች፣ በፌዴራል ሚዲያዎች ነው እየተናገረ ያለው ጸረ ህወሓት ማለት ነው። ህወሓቶችም እንዲሁ እየተናገሩ ነው፣ በመግለጫቸውም በምናምንም እየተናገሩ ነው ያለው። ስለዚህ ወደዚያ እየወሰዱት ነው ያሉ፣ ወደ ቅድመ 2013 ጦርነት ፕሮፓጋንዳ አይነት እየሄድ ነው ያለው። ያ ቅድም ያነሳው የእውቅና ጉዳይ ሲመጣም ሰበብ ሊሆን ይችላል፣ ተጨማሪ ሰበብ ሊሆን ይችላል። ግን በሁለቱም በኩል ስቲል የግምገማ ችግር ያለ ይመስለኛል። የግምገማ ህወሓቶች ማዕከላዊ መንግስት ተዳክሟል አሁን የሚሉት ማለት ነው፣ ከሻዕቢያ ጋር በመጣመር በመቀናጀት ጽምዶ በመፍጠር ከፋኖም ጋር በመጥራድ ከዛም ከተቻለ ከኦላም ጋር ሆነን ማዕከላዊ መንግስት ለማፍረስ ምቹ ሁኔታ ተፈጥሯል። እንግዲህ አንድ ጨምረዋል ማለት ነው። እንግዲህ አሰላለፉ ተቀይሯል ማለት ነው። መንግስትም ህወሓት እንደፈራረሰ እንደተፈረካከሰ፣ ምክንያቱም ይሄ ታጣቂዎች ጉዳይ አለ፣ የወጣቱ ተቃውሞ አለ። ይሄ ሁሉ ግንዛቤ በመውሰድ ተፈራርሷል፣ ከእንግዲህ ዋጋ የለውም የሚል ግምገማ አለው። በእኔ አስተያየት ይዳከሙ፣ ሁለቱም ይዳከሙ እንበል፣ ግን ወደ ጦርነት መሄድ የለበትም። ተዳክሟል ብለህ የምታደርገው ነገር ጦርነት ከገባህ እልቂት አለ፣ ጦርነት ከገባህ ውጊያ አለ፣ ጦርነቶች አሉ፣ እልቂቶች አሉ። ስለዚህ ይሄ ማስከተል ደካማ ቢሆንም ጦርነትን መምረጥ የለብህም። ሰላማዊ ውይይት፣ ድርድር ነገሩን በሰላም መፍታት ነው እና ቢዳከምም ህወሓት ቢዳከምም ለጥፋት ግን ይሆናል። ድል ሊያመጣ አይችልም። ተዋግቶ ድል ሊያመጣ ምክንያቱም አይተነዋል። ከዚህ በላይ ሞቢላይዜሽን ኖሮት ከዚህ በላይ ኃይል ኑሮትም የፈለገውን አላሳካም። መሬታችን ነው ያስረከበው። 40% መሬታችን ያስረከበ ነው። 1 ሚሊዮን ተፈናቃዮችን ነው ያተረፍ ነው። ንብረታችን እንዲወድ ሀብታችን እንዲወድ ነው ያደርገው። ስለዚህ የትግራይን አቅም በሙሉ አማጦ አሰልፎም ለድል አላመጣም። ወጣቱ እንዲያልቅ ህዝቡ እንዲፈናቀል መሬታችን በሌሎች እጅ እንዲቆይ ነው ያደረገው እንጂ ድል አላመጣም። ስለዚህ ከዛ የበለጠ ሞቢላይዜሽን ሊያደርግ አይችልም አሁን ባለበት ሁኔታም። ስለዚህ ቢዋጋም የሚያመጣው ውጤት የለም፣ አላማም የለውም። ስለዚህ እኔ ምንድነው የምለው ለጥፋት ግን ይሆናል፣ ለማፍረስ ግን ይሆናል። በመንግስት በኩልም መንግስት ነው እነሱ እንደሚሉት እንኳ ቢገመግሙት ማለት አቅም የለውም ቢሉት፣ ግን የመንግስት ድሮን አለው፣ ቴክኖሎጂ አለው፣ ሰራዊት አለው፣ ገንዘብ አለው፣ ብዙ ነገሮች ትግራይን ሊያረጋጋ ባይችልም አረጋግቶ መግዛት ባይችልም ለማጥፋት ግን ይችላል። ስለዚህ እኔ የማየው ደካማም ቢሆን ለሰላም ነው የማይሆነው እንጂ ዘላቂ ሰላም ዘላቂ ህልውና ነው የማያረጋግጠው እንጂ ለጥፋት ብቁ ነው። ደካማም ቢሆን ለጥፋት ብቁ ነው የሚል እምነት አለ። ጥሩ። እዚህ ላይ አንድ የሚጨምረው ነገር ምንድን ነው፣ የህወሓት እውቅናን በሚመለከት ወደ ጦርነት የሚያመራ ነገር አይደለም የሚል ትንታኔ ሰጥተኛል። ነገር ግን አንዳንድ ሰዎች ምን ይላሉ፣ ጦርነቱ ከመጀመሪያም ቢሆን የ2013 ጦርነት የተጀመረው የህወሓት ህልውና ጉዳይ ላይ መሰረት አድርጎ ነው የሚሉ አሉ። ይሄ ማለት ምንድን ነው? ኢህአዴግን በማፍረስ ብልጽግናን ለመፍጠር በነበረው ፈጣን ሂደት መፈንቅለ ፓርቲ የሚመስል ነገር ተደርጎበታል ኢህአዴግ። ነገር ግን ህወሓት ህልውናውን አስጠብቆ ቀጥሏል የሚል ነው። ስለዚህ በፌዴራል መንግስት በኩል ይሄ ህልውና እንዲኖረው ስለማይፈለግ ህወሓት ደግሞ ህልውናውን ለማስቀጠል ሁሉንም አይነት አማራጮች ለመጠቀም ዝግጁ ስለነበረ በዚህ ምክንያት የተነሳ ጦርነት ነው የሚሉ አሉ። አንደኛ ይሄ ንድፈ ሀሳብ ምን ያህል ትክክል ነው ብለህ ታስባለህ? ሁለተኛ ደግሞ አሁን የተናገርከው ነገር ጋር የፕሪቶሪያ ስምምነት የምርጫ ቦርዱ ሰረዘን አልሰረዘን የፕሪቶሪያ ስምምነት ይቀጥላል፣ ከፌዴራል መንግስት ጋር ያለን ግንኙነትም ይቀጥላል ሲሉ ዶክተር ደብረጽዮን መግለጫ ሰጥተው ነበር። ያንተም ሀሳብ ትንሽ ተመሳሰለብኝ ከዛ ጋር። ህወሓት ልዕለ ፓርቲ አይደለም የሚል ሀሳብ አንስተህ ያነሳው ነጥብ ማለት ነው። በዚህ ጉዳይ ላይ ምን ትላለህ? እንግዲህ ሁለቱ ጥያቄዎች፣ አንዱ እኔ ጦርነቱ ሊቀርም ይችል ነበር የሚል አቋም ያለኝ
ምክንያቱም ማለት በኃይል ነገሮችን እንለውጣለን የሚል አመለካከት በሁለቱም በኩል ከሌለ በስተቀር ነገሩ ማስቀረት ይችል ነበር። በድርድር ማስቀረት ይቻል ነበር ከጅምሩ። መነሻውም ሲጀምር የስልጣን ሽኩቻ ነው፣ የስልጣን ቅራኔ ነው፣ ሽኩቻ ነው። እንደተባለው ኢትዮጵያን በአጠቃላይ በበላይነት ይገዛ የነበረው ህወሓት ነው። በበላይነት ማለት ኢህአዴግ ውስጥም ሆኖ የበላይ ስልጣን የነበረው ህወሓት ነው። ያ በመፈንቅለ ፓርቲ አማካይነት ይሄን የበላይነቱን አጥቷል። እሱ ብቻ ግን አይደለም፣ መፈንቅለ ፓርቲው እንዲካሄድ ያስቻሉ ሁኔታቸውም ኢትዮጵያ ውስጥ ነበሩ። ማለት መፈንቅለ ፓርቲ ተካሂዷል ብለህ ታምናለህ ማለት ነው? በደንብ ነው እሱማ። እና ይሄን አስቻይ ያደረጉ ሁኔታዎችም ነበሩ። ህወሓት ባለበት ቆሟል። መሪም አልነበረውም። መሪ ማለት አስቦ ወደፊት ስትራቴጂክ ሊደር አልነበረውም። ስትራቴጂካሊ የሚያይ አልነበረም። ከዛም በላይ በለመደው የአፈና በለመደው የዝርፊያ መንገድ ስለቀጠለ በአጠቃላይ በኢትዮጵያ ውስጥ በጣም ተጠልቶ ሰላማዊ ሰልፎችም በሁሉም አካባቢዎች የተስፋፉበት፣ ተቃውሞ የበረታበት፣ የፈለገውን ያህል ኃይል ቢጠቀምም ማስቆም ያልቻለበት ሁኔታም ነበር። በዚህ ጊዜ ነው ይሄ መፈንቅለ ፓርቲ ቢሆን መፈንቅለ መንግስት የሚከሰቱት እና አስቻይ ሁኔታ ተፈጥሯል። ያኔ ህወሓት ከእንግዲህ በስልጣን የማይቀጥልበት ሁኔታ ተፈጥሯል። ከዛም በላይ ህወሓት ያነጣጠረው በአነስተኛ ጉዳዮች ነው። አንዱን ሰው ማሰር፣ ሰላይ ምናምን እያሉ በአነስተኛ ጉዳዮች እንጂ ይሄን ሰፊ ስትራቴጂክ አይቶ ሰፊ ጉዳይ አይቶ ስትራቴጂክ መፍትሄዎችን አላበጀም። ስትራቴጂክ ዓላማዎችን አላስተካከለም። ስለዚህ ውድቀቱ የግድ ያ መፈንቅለ ፓርቲ ባይደረግም አብቅቷል። ኢትዮጵያ ውስጥ አብቅቷል። ህወሓት ያኔ መሪ ሆኖ ለመሄድ ፓርቲው ነው ያረጀው፣ አርጅቷል። ፓርቲው ወደፊት የሚያራምድ ሀሳቦች አልያዘም፣ ተበልጧል፣ በሌሎችም ተበልጧል። ስለዚህ ይሄ ነው አንዱ። ግን መጨረሻው ላይ ፓርቲ ውስጥ የነበረው ይሄ ኔትወርክ በዛ ነው የሚሰራ። ህወሓትም በዛ ይሰራ ነበር። እነዚህ አዲሶች የመጡ መፈንቅለ ፓርቲ አድርገዋል የሚልህም ራሳቸው በግልጽ የተናገሩት ነው እኮ። ውስጥ ለውስጥ ሽርክና እየፈጠሩ ውስጥ ለውስጥ ኔትወርክ እየፈጠሩ ነው ህወሓትን የጣሉት። ስለዚህ ተጣለ። በኢትዮጵያ ውስጥ የነበረው ተጽዕኖ ለአንዴና ለመጨረሻ በቃ ማለት ነው ያኔ። ምን ሆነ? ትግራይ ሄዶ እንደገና ይሄን አገኛለሁ የሚል እና የፌዴራል ኃይሎች የሚባሉትን 30-40 ዝም ብለው እዚህ ግባ የማይባሉ ፓርቲዎችን ሰብስቦ እንደገና መጣለሁ የሚል አሳየ። ኃይል ማሰልጠን፣ መፎከር፣ ይሄ ሁሉ አሳየ። ስለዚህ ስልጣኔን እንደገና መልሳለሁ የሚል የተሳሳተ ግንዛቤ ይዞ እንደገና እንቅስቃሴ ሄደ። ይሄ ደግሞ ስጋት ፈጠረበት። ለማዕከላዊ መንግስት ስጋት ነው። ምክንያቱም ወንበሩ እንዲነቀነቅ አይፈለግም። ምክንያቱም ይሄ ገዢ ፓርቲ የነበረ ነው ህወሓት፣ ከፍተኛ ኮኔክሽን ግንኙነት የነበረው ፓርቲ ነው። ስለዚህ ይሄ ፓርቲ መልሶ ይፈነግለኛል የሚል ስጋቱ ከፍተኛ ስለነበረ ወደ ጦርነቱ አነጣጠረ ሁለቱም። ስለዚህ ያኛውም እመልሳለሁ፣ ይሄ የተነጠቅኩ ስልጣን እመልሳለሁ የሚል አቅጣጫ ነበረው። ይሄ ደግሞ ይሄ አይነጥቅም ከእንግዲህ ወዲያ። ስለዚህ በማይመለስ ደረጃ፣ በማያንሰራራበት በማይነሳ ደረጃ እቀጣዋለሁ ብሎ ከሻዕቢያ ጋርም ስምምነት ፈረመ። ስለዚህ መጀመሪያ ሲጀምር የስልጣን ሽኩቻ ነው ሲጀምሩ ሁለቱ ማለት ነው። ኋላ ግን በሂደት የህዝብ ሆኗል፣ ጦርነቱ የህዝብ ሆኗል። እኔ ሳየው ማለት የተፈጠረው ጥቃት፣ የተፈጠሩት ወንጀሎች እዛ የተከሰቱት ወጣቱን በሙሉ አማረው፣ ህዝቡን በሙሉ አማረው በህዝብና በመንግስትና ወይ በተለያዩ እዛ የነበረው ኃይሎች ሆኗል ጦርነቱ። ስለዚህ እንደዚህ ነው የሆነው። ሁለተኛው ጥያቄ ምን ነበር? ይሄ ስለ ፓርቲው ስለ ህወሓት። አሁን ይሄ በዚህ ከቀጠለ ፓርቲው የህልውና ጥያቄ ይሄ የህልውና ጥያቄው ደግሞ ወደ ሌላ አይነት ዙር ጦርነት ያስገባል። ነገር ግን ተሰረዘ አልተሰረዘ ግንኙነታችን ይቀጥላል የሚል መግለጫ ሰጥተዋል። ነገር ግን ይሄ ከነበራዊ ሁኔታው ወደኋላ ተመልሰን ብናየውም ወደፊትም ስንገምት ሊሆን የማይችል ነገር ነው። ምክንያቱም መጀመሪያም የህወሓት ህልውና ጥያቄ ነው ወደ ጦርነቱ እንዲገባ ካደረጉት ነገሮች አንዱ እና ዋናው ይሄን ነበር ያልኩት። ስለዚህ አሁን በፕሪቶሪያ ስምምነት በምርጫ ቦርድ ከተሰረዘ ድጋሚ ወደ ሌላ ዙር ጦርነት የሚገባበት እድል የለም ወይ ነው? ገብቶኛል። ሊኖርም ይችላል ላይኖርም ይችላል። ማለት እንግዲህ
ይሄ ወደ ሁለተኛው ጦርነት ቅድም ለመግለጽ ሞክሬያለሁ። በነገራችን ላይ ምንድነው ይሄ ጦርነት የሚከፈተው ውሃ ስለተሰረዘ ወይ ስለተመዘገበ አይደለም። ይሄ ሰበብ ነው ብያለሁ፣ ቅድም ሰበብ ነው ብያለሁ። ዋናው ነገር ያሉት አስተላለፎች ያሉት ፍላጎቶች ናቸው ወደ ጦርነት ሊወስዱ የሚችሉ። አንዱ ዋናው ነገር ህወሓት ይሄ የፕሪቶሪያ ስምምነትን አልቀበልም ካለው ከሻዕቢያ ጋር ተቀናጅቷል ከሱ ጋር፣ ይሄ ግልጽ ነው። ስለዚህ ይሄ ራሱ ለጦርነት ጦርነትን የሚጋብዝ ነው። እንደዚህ ያለ ቅንጅት ማድረጉ ፍላጎቱም ያሳያል ማለት ነው። የጦርነት ፍላጎትም ያሳየህ ነው። ምክንያቱም ከሻዕቢያ ጋር በመሆን ሰላም ለመፍጠር ከሻዕቢያ ጋር አትገናኝም። ለማጥፋት ብቻ ነው ከሻዕቢያ ጋር የምትገናኘው፣ ለማውደም ብቻ ነው ከሻዕቢያ ጋር የምትሰለፈው እንጂ ምንም ፖለቲካ ዓላማም የለውም። ሻዕቢያ በኢትዮጵያ ውስጥም ሊኖረውም አይችልም፣ የለውም። በአካባቢያችንም ምንም አይነት የፖለቲካ ዓላማ የለውም። የበላይነት ለማረጋገጥ እና ህወሓትን እንደ ፕሮክሲ ወይ አገልጋይ ነው የሚጠቀምበት እንጂ እንደ ምንድነው ጓደኛውም እንደሚለው አድርጎ አይጠቀምበትም። ስለዚህ ወደ ጦርነት ይገፋዋል። ይሄ ነው ታሪኩ እስከማውቀው ድረስ። ስለዚህ ከዚህ ጋር ከተቀናጀ እና ከዛም አልፈው ሊሄዱ የሚችሉ ነገሮች አሉ። በነገራችን ላይ ምንድነው አሁን ሻዕቢያዎች ከግብፅም ጋር ተስማምተዋል ይሄን አካባቢ ለማወክ። ከአልቡርሃን ጋርም ትስስር አላቸው። ሰራዊታቸውም እየላኩ ነው ወደ ሱዳን፣ ተዋግተዋልም እዛ ሱዳን ውስጥ። ስለዚህ ጦርነቱ ሰፋ ይላል። ከሰፋ ካለው አሊያንስ ጋርም ይገባል። መንግስትም ይሄን ዝም ብሎ አይመለከትም። ምክንያቱም በስልጣኑ በጥቅሙ ላይ መጥብኝ የሚል ስለሆነ የሚታገሰው መስሎ አይሰማኝም። ስለዚህ ይሄ የሚቀርበት ሁኔታ ነው ማየት ያለብን እንጂ መመዝገብ ያለ መመዝገብ ሁለተኛው ሰበብ ሊሆን ይችላል። ግን እንዳልከው ሰበብ ሊሆን ይችላል። ምክንያቱም ከመመዝገብ ስትሰረዝ ብዙ ኢምፕሊኬሽን አለው። የባንክ ሂሳብ የህወሓትም ይዘጋል ማለት ነው። ንብረቶችም ይታሸጋሉ ማለት ነው። እነዚህ መጨረሻውም ተሽጠው በህግ በኢትዮጵያ የፓርቲዎች ምዝገባ ህግ መሰረት አንድ ፓርቲ ከፈረሰ ያለው ንብረትና ሀብት ተሽጦ ለእርዳታ ድርጅት ነው የሚውለው ነው የሚለው። ስለዚህ ይህም ሊያስከትል ይችላል። ይፈጸማል ወይ አይፈጸምም ሌላ ነገር ሆኖ፣ ስለዚህ እንድምታው ከባድ ነው ማለት ነው። እንድምታው ከባድ ነው። ይሄ መሰረዝ ቀላል አይደለም። ቀላል ነው ያላለው ግን መደራደር ይችላሉ የሚል ደግሞ አለኝ ከፈለጉ። ምክንያቱም አንዳንዱ እኔ እስከምሰማው እስከማውቀው ድረስ ህወሓት ውስጥም የማዕከላዊ ኮሚቴ ሆነው እንቀበል እንመዝገብ እያሉ ነው። ሪሬጅስተር እናድርግ እንደገና እንመዝገብ ምርጫ ቦርድ እያሉ፣ ህወሓቶች ግን ድርቅ ብለዋል። ምክንያቱም ድርቅ የሚልበት ምክንያት የዚህ እንድምታ በእኛ ላይ የሚያደርሰው ነገር ከባድ ነው። ቴሮሪስት የሚያሰኛል ይላሉ። የኛ ቦታም ያሳንሰዋል፣ እንደተሸነፍ ያስቆጥረናልም፣ ኃይላችን እንድዳገም ይታያሉ። ስለዚህ ይሄን ብለው ነው። በመንግስት በኩል ደግሞ ይሄን መቀበል ማለት ህወሓት የሰጠውኝ ነገር የተቀበልኩ ነው ወይ የሚሄደው የሚል ነገር አለው። ግን ይሄን ማስማማት ይቻላል። አየህ ጦርነትን ያህል ለማስቆም የተስማሙ ኃይሎች ይሄ ፓርቲ ምዝገባ በተመለከተ ትልቅ ጉዳይ ሆኖ ወደ ጦርነት ማስገባት የለበትም የሚል እምነት አለኝ። ግን ይሄ የኔ ሀሳብ ነው። እነሱ ግን ቅድም ያልኩቸው አንዱ ሌላው ተዳክሟል የሚል ፐርሰፕሽን ወይ አመለካከት እስካለው ድረስ ወደ ጦርነትም ሊገቡ ይችላሉ። ደካማም ሆነው ጦርነት ውስጥ ሊገቡ ይችላሉ ማለት ነው። እዚህ ላይ ሳልጠቅሰው የማላልፈው ነገር ምንድን ነው? የኢትዮጵያ ብሔራዊ ምርጫ ቦርድ ሚና የችግሩ አካል ሆነዋል ብለህ ታስባለህ? ማለት ገለልተኝነቱን እንዴት ነው የምታየው? ለምሳሌ ይህን ምለው ለምንድን ነው በትግራይ ላይ የሚንቀሳቀሱ ፓርቲዎች ባልተገባ መንገድ እውቅና ሲሰጥ ታይቷል። ለሁለት ፓርቲዎች ቢያንስ የፖለቲካ ፓርቲዎች የመቋቋሚያ አዋጅ መስፈርቶችን ሳያሟሉ እውቅና ሰጥቷቸዋል። ማለት ህወሓትን ይቃወማሉ ብሎ ስላሰበ ይመስለኛል። ወይም ደግሞ እነሱም አታለውትም ሊሆን ይችላል። ግን ምንድነው እዚህ ላይ ከዛ በፊትም ከብልጽግናን ለመመስረት በነበረው ሂደት ለብልጽግና ያለ አግባብ ህልውና ሰጥቶታል፣ እውቅና ሰጥቶታል የሚል አለ። ማለት ብልጽግና ጠቅላላ ጉባኤውን አላካሄደም፣ ህገ ደንቡን በጉባኤ አላጸደቀም፣
ነገር ግን ህልውና ሰጥቶታል። ምርጫ ቦርድ አሁን ላይ ደርሶ ከጥር 2013 ጀምሮ ህወሓትን ሰርዞታል። ነገር ግን ህወሓት ላለመሰረዝ ቢፈልግ ፖለቲካዊ ምክንያቶች አሉ። ለምሳሌ የፕሪቶሪያ ስምምነት አንዱ ነው። የኢትዮጵያ ፌዴራላዊ መንግስት ህወሓትን አውቋል፣ እውቅና ሰጥቶታል። በፌዴራል ተወካዮች ምክር ቤትም ከሽብርተኝነት ተነስቷል። ስለዚህ የኢትዮጵያ ምርጫ ቦርድ የኢትዮጵያ ኃይሎች ወይም ደግሞ የፌዴራል መንግስቱ ኢንትረስት ማስፈጸሚያ እንጂ በገለልተኝነት መርህ የሚመራ ተቋም አይደለም። እንግዲህ ይሄ ሊገመገም ይችላል። ምርጫ ቦርድ እንዳልከው መስፈርቱን ለማያሟሉ ፓርቲዎች እውቅና ሰጥተዋል። ብልጽግናም ያው እንደተባለው ስለመፍረሱ ጉባኤ እንኳን ሳያካሄድ እውቅና ሰጥቷል። ይሄ ሁሉ የሚተችበትና ትክክለኛ ነው። በተለይ በብልጽግና ጉዳይ ላይ ኢህአዴግ የማፍረሻ ጉባኤ አላካሄደም። ያ ሳይካሄድ ነው የተከደው። ያኔም ፕሮግራም አላየሁም። ኋላ የተሰራ ፕሮግራም ሊሆን ይችላል የብልጽግና። የሁሉ ሳያሟላ እንደተሰጠው አውቃለሁ። ይሄ የወገንተኝነት ያሳያል በትክክል። ግን ይሄ ህወሓት ጉዳይ ግን የምርጫ ቦርድ ጉዳይ አይደለም፣ የመንግስት ነው። ምክንያቱም ነገሩ የተጨረሰው በመንግስት የወጣ ህግ አለ አይደል እንጂ በምርጫ ቦርድ ብቻ ቢሆን ኑሮ የምርጫ ቦርድ ትክክለኛ ነው የምለው። ሁላችንም እንደገና ነው የተመዘገብነው። እንግዲህ ህወሓት በጦርነት ውስጥ በነበረበት ጊዜ አዲስ የምርጫ ህግ ወጥቷል። አዲሱ የምርጫ ህግ ሁሉም ፓርቲዎች የነበሩት ፓርቲዎች ሁሉ እንደገና እንዲመዘገቡ አድርጓል። እኛም ተመዝግበናል እንደገና። ምክንያቱም ድሮ የተመዘገብነው የክልል ፓርቲ በ700 ፊርማ ሲመዘገብ አሁን 4000 ስለሆነ እንደገና ተመዝገቡ። ሌሎች አሰራሮችም ስላሉ በአዋጅ ውስጥ እንደገና ተመዝገቡ ተውላል እና ተመዝግቧል። ሪሬጅስትሬሽን ተደርጓል። ግን አሁን የተነሳ ያለው ይሄ ጭራሽ የመሰረዝ ጉዳይ አስቀድሞት የተሰረዘ ዲሬጅስተርድ የሚባል አለ። አጠቃላይ የመሰረዝ ጉዳይ ነው። ይሄ ባልሆነበት ሁኔታ ነው ምርጫ ቦርድ እንደዚህ ያለኛል። ምክንያቱም ፕሪቶሪያ ስምምነት እኔን እውቅና ሰጥቶኛል። ስለዚህ እውቅናው ያኔ በቂ ነው። ስለዚህ እንደገና መመዝገብ የለብኝም የሚል ክርክር ነው እና ያካሄድ ነው። አካሄዱም እንድምታ ስላለው ነው። ሁለቱም እንድምታ ስላላቸው ነው እንደዚህ ያሉና ነገሩ እንዳልኩ የምርጫ ቦርድ ጉዳይ አይደለም። መንግስት፣ ማዕከላዊ መንግስትና ህወሓት ተወያይተው የሚያደርጉት የሚፈቱት መፍትሄ ነው እንጂ እዚህ አይደለም። የሆነ ህግ እኮ ሊወጣ ይችላል። ተስማምተናል፣ ፕሪቶሪያ ስምምነት ስለተስማማን እውቅና ሰጥተነዋል ብሎም ሊጀምር ይችላል መንግስት ማለት ነው ከፈለገ። ለዛ የሚስማማ ህግ ሊኖረው ይችላል። ጥሩ። ወደ ትግራይ የውስጥ ጉዳዮች ስንመለስ እርግጥ ነው በጌታቸው ረዳ አስተዳደር የተመራው የፕሪቶሪያ ስምምነትን መሰረት አድርጎ የተቋቋመው ጊዜያዊ አስተዳደር በርካታ አነስተኛ ችግሮችን ፈቷል። ነገር ግን ቅድም እንደጠቀስከው ዋናዎቹን ጉዳዮች እስካሁን አልተነኩም። ትግራይ በአጠቃላይ ቀውስ ነች ብለህ እንደገለጽከው ማለት ነው። ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ፣ በባሰ ሁኔታ ደግሞ ፖለቲካዊ ቀውስ ውስጥ ትገኛለች። ከዚህ በላይ ግን በጣም አሳሳቢ ነገር ምንድን ነው? ትግራይ ውስጥ ክፍፍሉ ከፓርቲነት አልፎ ወደ ህዝብ ወርደዋል ይላሉ። ለምሳሌ በቅርቡ የደቡባዊ ዞን የታደሰ ወረደን አስተዳደር ወይም ደግሞ የመቀለን አስተዳደር እንደማይቀበል አሳውቆ የራያ ህዝብም አገንስት ቲፒኤልኤፍ ትግል እንዲያካሄድ ጥሪ አድርገዋል። ይሄ በትግራይ አንድነት ላይ የተቃጣ አደጋ ነው ወይስ እንዴት ነው የምትመለከተው? እዚህ በጣም ግልጽ መሆን ያለበት ሁኔታ እዚህ አለ። ህወሓት ሁሉም አይነት ኋላ ቀር አስተሳሰቦችን ይጠቀማል፣ ለህልውናው ሲል ይጠቀማል። ህወሓት ሲሰራበት የቆየ አሁንም እየሰራበት ያለ ይሄ አካባቢ ሁኔታ ይጠቀምበታል። ህወሓት አንድ አካባቢ ጠላቱ፣ ሌላው አካባቢ ደግሞ ወዳጁ አድርጎ ያያል። ሆን ብሎ የትግራይን ህዝብ እየከፋፈለ ያለው ዋናው ጥፋተኛ ካልፕሬት የሚባለው ህወሓት ነው። በደንብ ይሰራበታል። ይሄ
የአውራጃዊ የሚለው የድሮ የቆየ አካባቢያዊ ይሄ ሁሉ ይሰራበታል። ህወሓት ይሰራበት ነው የቆየው። ይሄ በመዋቅርም ጭምር ይሰራበታል፣ በፕሮፓጋንዳ ደረጃም ይሰራበታል። ስለዚህ እንደዚህ ያለ ነው የኖረው። የህልውናው አንድ ምንጭ አድርጎ የሚወስደው ይሄ አካባቢዎችን መከፋፈል ነው። ሊከፋፈል የማይችለውን አካባቢ መከፋፈል ነው፣ ለህልውና ሲል የሚያደርገው ነው። ሌሎች ደግሞ ይሄን በመጻረር እሱን እንደዚህ አይነት የሚከተሉ የተወሰኑ ፓርቲዎችም አሉ፣ የተወሰኑ ሰዎችም አሉ። ይሄ ግብረ መልስ የሚባል አለ። ህወሓት ለሚያደርገው ይሄ አካባቢን ከፋፍሎ የሚሄድ ተቀብለው ከዛ አንጻር ህወሓትን የሚቃወሙ አሉ። ስለዚህ ዋናው ጥፋተኛ ለዚህ ሁሉ ምክንያቱም የፖለቲካ አቅጣጫውን የሚወስነው ህወሓት ነው ብለናል ቅድም። መንግስትን የተቆጣጠረውና በመንግስት በኩልም ይሄ በትግራይ የሚኖሩ የሞራል እሴቶች ማስቀመጥ ያለበት ህወሓት ነው። 30 ዓመት ቀላል አይደለም። ይሄ አካባቢነትን የሚሸረሽር ይሄን የሚያደርግ ግን ይሄን አላደረገም። የሞራል እሴቶችም አላስቀመጠም። በተግባር የሚንቀሳቀሰው ይሄ ልዩነት እንዲኖርና እሱ በተወሰኑ አካባቢዎች ድጋፍ አግኝቶ እንዲሄድ የመጨረሻ ምሽጉ ይሄ አድርጎ ወስዶታል። ስለዚህ ዋነኛው እሱ ነው። ግን ይሄን የሚቃወሙም ከሱ ያልተሻሉ እና በዛ መንገድ የሚያዩም እንዳሉ ይገባኛል። ይሄን ብዬ ግን ምን አለ መሰለህ፣ አንድ ግልጽ መሆን ያለበት አካባቢነትና አካባቢት እንደ ፖለቲካ እና የአካባቢ ስልጣን የሚባሉ ሁለት ነገሮች አሉ። ይሄ ግልጽ መሆን ያለበት። አንድ አካባቢ እኔ ራሴን ማስተዳደር አለብኝ ካለ ይሄ ምንም ችግር የለውም። ራያ እኛ ራሳችን ነው የምንተዳደረው። ትግራይ ውስጥ ነን፣ ግን የራሳችን ሰዎች እንመርጣለን፣ የራሳችን ሰዎች ያስተዳድሩን ማለት ይሄ አውራጃዊነት ወይ አካባቢነት አይደለም። ወይ አንዱ ወረዳ ሳምረ፣ ሰሓርቲ፣ ጉሎ መኸዳ ሊሆን ይችላል አንዱ፣ ወይ ተንቤን አንዱ ወረዳም እኔ ራሴ ነው የምተዳደረው፣ ሞግዚት አልፈልግም፣ ራሴን አስተዳድራለሁ፣ ከሌላ ያምጣብኝ፣ እኛ ራሳችን እንችላለን ብሎ የራሱን ሰዎች መርጦ እዛ መሄዱ ይሄ አውራጃውነት ወይ ክፋትም ያለው ብዬ አልወስድም። ህወሓት ግን እነዚህን ሁሉ ቀላቅሎ ነው የሚያየው፣ ቀላቅሎ ያያል። ምክንያቱም ከሁለት ነገሮች ቅድም ያልኩ፣ አንድ የስልጣን መሰረቱ ይሄ ነው። አንዱን እየመታ አንዱን እያጣላ ነው የሚሄደው፣ አንድ መሰረቱ። ሁለተኛ ደግሞ ህወሓት ስልጣንንና ሀብትን አጣምሮ ለመውሰድ ነው የሚፈልገው። ሁሉ ጊዜ የእሱ ደጋፊዎች ይበልጥ ተጠቃሚዎች ነው የሚያደርገው። የእሱ ደጋፊዎች የእሱ ካድሬዎች ተጠቃሚ ያደርጋል። ሌላውን እንደ ሌላ ዜጋ ነው የሚያየው። ይሄ ያማረረው ህዝብ አለ። በግልጽ የራያ መግለጫ አይቻለሁ። ራያ አንድ ሰፊ ሜዳ አለ፣ የእርሻ ምንጭ የሚሆን ያ ነገር ለኢንቨስተሮች የተሰጠበት አግባብ ጥያቄ ውስጥ አስገብተዋል። ህዝቡ ተጠቃሚ አላደረገም። ስለዚህ ራሳችን አስተዳደር ራሳችን እንጠቅማለን የሚል ጥያቄ አንስተዋል። ምክንያቱም የህወሓት ደጋፊዎች ደብዳቤም የተጻፈላቸው ጭምር ብዙ ሄክታር መሬቶች እዛ ዘርፈዋል። ስለዚህ ለዚህ ሲል ነው ወደኛ የግድ እኔ ያስተዳድረዋለሁ፣ እኔ የምልካቸው ካድሬዎች ናቸው የሚያስተዳድሩ እንጂ አንተ ራስህን አስተዳድርም ያለን ያለ ከዚህ ነው የሚለው በጣም ቫሊድ የሆነ ትክክለኛ የሆነ ጥያቄ ያነሳ ነው። የመቀሌ አካባቢ የእንደርታ የበላይነት ለማረጋገጥ አይደለም እየተንቀሳቀሰ ያለው ይመስለኝ። መሬታችን ተዘርፏል፣ መሬታችን የተዘረፈ ነው ለባለ ሀብቶች የተባለ ግን ቅድም ያልኳቸው ለካድሬዎች ለነዚህ ታጣቂዎች ሀብት ኖራቸው ከህወሓት ጋር ቅርብ ላላቸው ሰዎች እየተሰጠ ነው። ስጋት አለን፣ መሰረታዊ ኑሯችን እየተናጋ ነው የሚለው ነገር ትክክለኛ ጥያቄ ነው። አካባቢ ብለህ አትዘጋው፣ የአካባቢ ጥያቄ ነው። አንድ ጉንደም እንደዛ ቢል፣ ሽሬ እንደዛ ቢል፣ የአድዋ አካባቢ ወይ ራማ አካባቢ እንደዛ ቢል ይሄ ትክክለኛ ነው። እኛ የምንፈልገው አስተዳዳሪ ራሳችን ነው የምንመርጠው። በእናንተ መጥቶ የእኛን ሀብትና የእኛን ስልጣን መውሰድ የለበትም የሚለው ግን ትክክለኛ ነው። አካባቢነት ወይ አውራጃውነት አልለውም ይሄ። ስለዚህ ይሄን ደጋልቆ ነው እየሄደ ያለው ህወሓት። ራያም ምንም አላሉም እኮ እያለሙ ነው ያለው። ህወሓት በሌለበት በተሻለ ያ ጎልጎል ራያ የሚባለውን የራያን አካባቢ እያለሙት ነው ያለው። እንዲያውም ገበሬዎች ራሳቸው አሁን በሬዎቻቸውን እየሸጡ ጉድጓድ እያስቀፈሩ መስኖ ጀምረዋል። መሰረታዊ የሆነ መንግስት ያላደረገው ስራ እየሰሩ ነው ያለው። አስተዳደርም በዚህ
ጉዳይ እየደገፋቸው ነው ያለ። ስለዚህ ምን ሊጨምር ነው ህወሓት አሁን አንተን ካላፈረስኩ በኃይልም ጭምር ብሎ የሚዝተውና ለማጥፋት የሚጨምረው ይሄን ያልተቆጣጠርኩም ይሄን ሀብት ነው እያለ ያለ። ይሄን ሀብት ነው ያለ ስልጣኑ ከተቆጣጠርኩ ሀብት ነው እቆጣጠራለሁ እያለ እና የራሱ ምስለኞችን ለማስቀመጥ ነው እና ትልቁ ችግር ቅድም ስናነሳው የነበረ ያ የህወሓት ጽሕፈት ቤት የሚባለው የህወሓት የስልጣን ምንጭ ነው፣ የሀብት ምንጭ ነው። እንደዚህ ሆኖ ሌሎችን አካባቢዎች ምንም ቦታ አይሰጣቸውም። አካባቢዎች ራሳችን እናልማ የሚሉ ወረዳዎች፣ ቀበሌዎች ቦታ አይሰጣቸውም። እና አስተዳደር ላይ ይሄ ነው መሰረታዊ ነገር ነው። በመቀለ ዙሪያ፣ በእንደርታ፣ በራያ እንዲሁም በሌሎች አካባቢዎች በሽሬም አለ፣ በብዙ አካባቢዎች አለ የነበረ ነገር ነው። ነገር ግን እዚህ ላይ እያንዳንዱ አካባቢ የኢኮኖሚ ጥቅም አጥቻለሁ ወይም ደግሞ ፓርቲው አይወክለኝም ብሎ ባሰበ ቁጥር የመቀለን አስተዳደር የሚቃወም ከሆነ ወይም ደግሞ አፈንግጦ ለመውጣት የሚያስብ ከሆነ ትግል እስከ መጥራት የሚደርስ ከሆነ የትግራይ አንድነት ጉዳይስ? እሺ፣ የትግራይ አንድነት እኔ በዚህ ይናጋል ብዬ አላስብም። ፕሮግራም የሚቀየረው በጉባኤ ነው እንጂ ዝም ብሎ የሚቀየር አይደለም። ፕሮግራም በጉባኤ ነው። ለወደፊት እንደሚቀይር ተናግሮ ነበር። ኦኬ፣ አይችልም፣ እንደዛ ነው አይችልም ብሎ ሊሆን ይችላል። ግን ከጉባኤ በሚመጣው ጉዳይ ገና አጀንዳ ያልተያዘ ምንም ውሳኔ ያልተሰጠ እንደዛ ካለ ተሳስቷል። በጣም ስህተት ነው የፈጸመው ማለት ነው። ቀይራል ፕሮግራም ካለ ግን ኦልሬዲ ያለው ፕሮግራም ያሰራናል ነው የሱ ያሰራናል ያስኬዳል ነው ያለው እንጂ ፕሮግራም ይቀይራል ወይ ፕሮግራም ይቀይራል አለም። ስለዚህ ይሄ የአረናን አቋም ነው፣ የሌሎችን አላውቅም። ግን ማለት ሀገራዊ አስተሳሰብ ሊይዝ ይመስለኛል። አቤት ልክ እንደ እውነት የመገንጠል አይዲያ ይዞ እንዲመጣ መሰለኝ። አላለም። እሱ ካለ ደግሞ ስህተት ነው ማለት ነው። አላለም። ይሄ ሚስ ሪፕሬዘንቴሽን ወይ ያልሆነ ተሰጥቶት ካልሆነ በስተቀር አላለም። እሱን አላለም በእርግጠኝነት። ምክንያቱም ይሄ ዝም ብሎ እኮ አንድ መሪ አንድ የሚናገረው አይደለም። በአጠቃላይ በማዕከላዊ ኮሚቴ በጉባኤ የሚጸድቅ እንጂ በአንድ ግለሰብም የሚወሰን አይደለም እና እሱን ለማረም ነው አንዱ። ሌላው ግን አሁን ያለው ፖለቲካ የቀውስ ፖለቲካ ነው ትግራይ ውስጥ ያለው። እሱ ነው ገንዘብ ያለብን። በቀውስ ወቅት ኤንቲንግ ይሆናል ማለት አስቦ ሰክኖ የሚቀመጥ አቅጣጫ አይደለም። አሁን ያለው ፕሮግራሞችም ቢሆኑ የቀውስ ወቅት ፕሮግራሞች ናቸው አብዛኛዎቹ። ስለዚህ ታስበባቸው፣ ተጠንተው፣ ታይተው፣ ተረጋግተው የተደረገ አይደለም። ስለዚህ ምን ይሆናል ወደፊቱ እናያለን። ግን አንድ ነገር ግን ግልጽ አለ። በወጣቱ መሃል ፍራስትሬሽን አለ። እሱ የማይዘነጋ ነው እንዳልከው፣ ለስደትም በጦርነትም በቃ ወጣቱ የዚህ ሁሉ ሰለባ ሆኗል። በጣም ከፍተኛ ሰለባ ሆኗል። ደግሞ አይፈረድበትም። ብዙ የስራ አጥነት ሰለባ ነው፣ የጦርነት ሰለባ ነው፣ የኑሮ ሰለባ ነው። በቃ በአጠቃላይ ወጣቱ ፍላጎትን አላገኘም። በዚህ ጊዜ የሆነውን ፖለቲካ ሊያነሳ ይችላል። ሊገንጠል ምን ይችላል ጀስት ይችላል። ከሌላው ሀገር ልተባበር ሊል ይችላል። የጨነቀው ወደ ውጭ ምህጀን እዚህም ኢትዮጵያ ሰላም አይሆንም፣ ትግራይም ሰላም አይሆንም፣ ሌላ ሀገር ሂጄ እኖራለሁ ይላል እና የተለያዩ አማራጭ ሸምታ የቀውስ ጊዜ ነው። ረጋ ብለን ስናየው ግን ፖለቲከኞቹ ፖለቲካው ወደ 2 ወይ 3 መስመር የሚስተካከል ይመስለኛል። እንደዛ የሚመጣ 10 ፓርቲ ሆኖ አማራጭ ሊሆን አይችልም። 1 ወይ 2 ፓርቲ ነው አሊያንስ መፍጠር አለበት። ፈጥሮ አሊያንስ ብቻ አይደለም ሊዋሃዱም ይችላሉ። አንዳንዶቹ ተዋሃዶም ይሁን አሊያንስ ፈጥሮ 1 ወይ 2 አማራጭ ነው የሚሆነው ማለት 2 ወይ 3 አማራጭ ነው የሚኖረው እንጂ እንዳሁን አይሄድም። ይሄ የጅምር በቀውስ ጊዜ የተፈጠረ የተለያየ የአካባቢም ጦርነት የአንድ ወረዳዎች አሉ፣ የአንድ ዞን ወረዳዎች አሉ፣ ፓርቲዎች አሉ፣ የአንድ ወረዳ ፓርቲ አለ፣ ገና የአንድ ቀበሌም ፓርቲ ሊኖር ይችላል። ስለዚህ በቀውስ ጊዜ የሚመጡ ነገሮች አሉ። ግን እነዚህ ሰከን ብለው ታይተው ምንድነው አቅጣጫቸው፣ ምንድነው የሚያዋጣው፣ ምንድነው ስትራቴጂው፣ ምንድነው መዋጫው ብሎ ቁጭ ብሎ ማሰብ ሲችል ግን ሌላ ነገር ይፈጠራል የሚል ነገር አለ። አሁን በዚህ ባለው የቀውስ ጊዜ ግን ብዙ ያልተስተካከሉ ነገሮች እንዳሉ ይገባኛል። የሆነ ሆኖ ዋናው ነገር ስለ ሰላም የምንናገረው ደጋግመን ይሄ ሁሉ ፖለቲካው እንዲስተካከል የወጣቱ ኑሮ የሰከነ እንዲሆን ወጣቱ አስቦ እንዲሄድ። አሁን እኔ የሰማሁት
የመን ከኢትዮጵያ የከፋ ስርዓት የሌለበት ነው። ግን እኔ እንደሰማሁት ወደ 40 ሺህ የሚሆኑ ወጣቶች አሉ እዚያ የመን፣ የትግራይ ወጣቶች በጣም ብዙ ነው። አንዳንዶቹ ኢቭን ትጥቅ ይዘውም እዚያ ያሸፍታሉ፣ የመን ሀገር ያሸፍታሉ። ስለዚህ ይሄ አገራቸው የተስተካከለ ስላልሆነ የመጣ ነገር ነው። እዚህ ተስፋ ስላጡ ነው እንግዲህ በየትም ባህር ገብተው የሚጠልቁት በሞት መንገድ ስራ እንደማያገኙ እያወቁ ጭምር ነው ወደ የመን። መንገድም ላይም እንደሚሞት እያወቁ በሞት መንገድም ጭምር እየሄዱ ያሉ። ይሄ የተስፋ መቁረጥ ነው። ይሄ የተስፋ መቁረጥ ሁኔታ የመጣው ለምንድን ነው መታየት አለበት። ይሄ አሁን የሚነግረን ቲፒኤልኤፍ ሮዚ እንደዚህ አድርገናል፣ ይሄን ሰርተናል፣ ይሄ ነገር የሚለው ነገር ከንቱ ነው። ይሄን ካልታደገ ይሄን ያልታደገ ሂደት የወጣቱን ስሜት ያልገታ ወጣቱን የመኖር ተስፋ ሁሉ ያላመለመ ፓርቲ ምን ዋጋ አለው? ምን ዋጋ አለው? ስለዚህ አሁን ያለው እንዳልኩ የቀውስ ነው። የትራማም ጊዜ ነው። ትራማም አለ፣ የህሊና ቆስልም አለ። ይሄ ሲለወጥ ወጣቱ የተሻለ ይሆን ይችላል። ተስፋ ሰላም ካለ። ጦርነት ከመጣ ግን ይሄን ያባብሰዋል፣ እንበተናለን ገና። ትግራይ ላይ የጨዋታውን ህግ የቀየሩ ሁለት አስቀያሪ ነጥቦች ብለህ የጠቀስካቸው የህወሓት 14ኛው ጉባኤና የሰራዊቱ የጥር 15 መግለጫ ነው ብለህ በግልጽ አስቀምጠው ነበር እና ይሄ ሁኔታ በእርግጥ አቅጣጫ አስቀያሪ ነው ልንለው የምንችለው ትግራይ ውስጥ ነው ወይስ ከፌዴራል ጋር ያለው ግንኙነትን ጭምር ነው? ሁለቱም። አንድ በትግራይ ያለው መንግስት ያ የጉባኤው መፈንቅለ ፓርቲ አድርጓል። እንግዲህ የፓርቲ ፖለቲካ ነው ያለው ማለት ነው። መፈንቅለ ፓርቲ ሲያደርግ እነ ጌታቸውን አላቃችሁም ብሏቸዋል ማለት ነው። ስለዚህ የእኛ ተወካዮች አይደሉም ብሎ አስወገዳቸው ማለት ነው፣ እዛ ጊዜያዊ መንግስት የነበሩትን። ስለዚህ ይሄ መፈንቅለ ፓርቲ አንዱ ነው። ቀጥሎ ደግሞ እነዚህ ኮኮር በላይ ነው የሚሉት ደግሞ እውቅናችን ለዚህ ቡድን ነው ለነ ደብረጽዮን ቡድን ነው ማለታቸው ያንን እንዳይታወቅ ተቀባይነት እንደሌለው አድርገውታል። ስለዚህ መንግስቱም ፓርቲውም የአንድ ቡድን ማለት ነው እንዳይታወቅ ስላደረጉ ይሄ ተፈጥሯል በዛን ጊዜ እና እነዚህ በጣም ምን ልበልህ ወሳኝ ክስተቶች ናቸው። ሁለቱም ወሳኝ ክስተቶች ነበሩ በትግራይ ሁኔታ። ግን ከፌደራል ጋር ያለው ግንኙነትም ለውጠውታል ግን ስል በግልጽ እንደተነገረው ይሄ የኃይል ሚዛን ወደነ ደብረጽዮን እንዳዳላ መንግስት ተገንዝቧል። ይሄን ከተገነዘበው በኋላ ያው እነሱ ያመጡለትን ሹመት ነው የተቀበለ። ጉባኤውም ህገወጥ መሆን እያወቀ ከነሱ ጋር ድርድር ቀጥሏል መንግስት። የወታደሮቹ ጉዳይም ቀጥታ ይሄ የአካሄዱን የከሉን አካሄድ እየወሰነ ጉዳይ ያለ ዝም ብሎታል። ስለዚህ ታደሰን ሾመ በህወሓት አማካኝነት ማለት ነው። ስለዚህ የፌደራል መንግስቱ ያን ብታደርጉ እናንተ የፌደራል መንግስት ታደሰን በመሾሙ ፋታ እንድናገኝና አስችሏል። የተወሰነ ፋታ ግን ዘላቂ ይሆናል ወይ ነው እኮ ዋናው ነገር። ቅድም አንስቷል። የፌደራል መንግስት መመስገን አለበት በዚህ ጉዳይ። የፌደራል መንግስት በምን ታደሰን ለመሾም በመስማማቱ የትኛው መንግስት? የፌደራል መንግስት። ይሄ ብዙ ነገር ማለት ይቻላል። ሌላ አማራጭስ አልነበረም ወይ? እንግዲህ እኮ ነው የማየው ታደሰ በማን ይሁንታ ነው የተመረጠው ነው የሚባለው ነው። ታደሰ በህወሓት ይሁንታ የተመረጠ ነው። በእነዚያ የሰራዊቱ አባላት መሪዎች ይሁንታ የተመረጠ ነው መጀመሪያ ማለት ነው። አሁን እንኳን የተቀበሉት አይደለም። እና በዚህ ይሁንታ ስለተመረጠ ይሄ ደግሞ ስንቃወም የነበረ ነው። አካታች አይደለም። ህወሓት ብቻውን አይደለም መደራደርም መንግስትን መፍጠር ያለበት አካታች መሆን አለበት። ይሄ በፕሪቶሪያው ስምምነት መሰረትም ሌሎችንም ማካተት አለበት። ስለዚህ አካሄዱ መንግስት የመረጠው እሱ ነው። ግን ያማት ጡንቻ ስላለው ነው እንደዛ ያደረገ መንግስት የመረጠ እሱን ማለት ነው። ሌላው ጡንቻ የለውም ብሎ ስላሰበ ይሄ ግን ዘላቂነት አይኖረውም። ሌሎችም ጡንቻ ይኖራቸዋል ከጊዜ በኋላ። አካሄዱ ፕሬሲደንቱ ግን ትክክል አይደለም የሚል አስተያየት አካሄዱ የተከተለው አካሄድ ግን ትክክል አይደለም። በ1993 እና በ2017 የነበሩ የህወሓት አበይት ክፍፍሎችና ውጤቶቻቸውን በተመለከተ ዛሬ ላይ ቆመን የታሪክ መስታወት ብንመለከት የሚታየን አንድ ትልቅ ምስል አለ። እሱ ምንድነው? ሁለቱም ክፍፍሎች የመጡት አውዳሚ ጦርነቶችን ተከትለው ነው። ቀጥሎ በህወሓት አመራሮች
ከፍተኛ አመራሮች ላይ ረጅምና አሰልቺ የሚመስል ስብሰባ ከተደረገ በኋላ ይዘውት የመጡት ግምገማ ተመሳሳይ ነው። ቦናፓርቲዝም የመበስበስ አደጋ የሚል ዋናውን ጉዳይ ግን ወደ ጎን ትተውታል። ሌላው ከዚህ ቀጥሎ ከፓርቲው ህገ ደንብ ውጪ 12 ኮሚቴዎችን አባረዋል። በ1993 ዓመተ ምህረት ማለት ነው። በ2017ም እንደዚሁ ብዙ የማዕከላዊ ኮሚቴ አባላት ተባረዋል። ከዛ በኋላ በ1993 ዓመተ ምህረት የትግራይ ህጋዊ ፕሬዝዳንት ክቡር ገብሩ አስራትን ከህግ አግባብ ውጪ አስወግደዋል። ሌሎች የክልሉ ስራ አስፈጻሚዎችም አባረዋል። የምክር ቤት አባሎችን ጨምሮ የፌዴራል ጨምሮ ነው አሁን የምናየው በክልል ደረጃ ላይ። ከዛ ቀጥሎ የሆነው ነገር ምንድነው? የጦር መኮንኖች ስብሰባ ተደርጎ የጦር መኮንኖቹ በመለስ የሚመራ የህወሓት ክንፍ እንደሚደግፉ መገናኛ ብዙሃን ላይ ወጥተው መግለጫ ሰጥተዋል። በተመሳሳይ 2017 ላይም በተነጻሪ ህጋዊ ፕሬዝዳንት የነበረውን ጌታቸው ረዳን ከስልጣን አስነስተዋል በግፊት፣ ሌሎችም አባረዋል። ከዛ ሰራዊቱም ጥር 15 ላይ ወጥተው በደብረጽዮን የሚመራ ህወሓትን እንደሚደግፉ መግለጫ ሰጥተዋል። ያኔ በህወሓት ተገፍተው በመለስ የሚመራ ህወሓት ተገፍተው የወጡት በገብሩ አስራት መሪነት አስተባባሪነት ሊበራል ዲሞክራቲክ ፓርቲ መስርቷል። አረና ለትግራይ አሁን ደግሞ በ2017 የወጡት በጌታቸው መሪነት ሊበራል ዲሞክራቲክ ፓርቲ ለማቋቋም ሂደት ላይ ናቸው። እዚህ ላይ ከ25 ዓመት በኋላ ታሪክ በትክክል ራሱን ሲደግም ይታያል። የመለስ ቡድን ነበር አንድ ቡድን፣ ሌላው ደግሞ እኛ ነበር ሌላው ቡድን። እንዳልከው ከህግና ከህገ ደንብ ውጭ ነው መለስ ያስወገደው እኛን። እንዳልከው ያን ሲያደርግ ደግሞ አሁን ያሉት አንዳንዶቹ አሁን ያሉት ታደሰም ጭምር ሚዲያ ወጥተው ነው እኛን እንዲኮንኑ ወይ እንዲወቅሱ ያደረጉት። አሁንም እንደዚህ አድርገዋል። ከመለስ ጋር ነው አሳለፋችን። ግን ሰራዊቱ በአጠቃላይም በአብዛኛው ከመለስ ጋር ተሰልፍ ያለው ብሎ ነው በወኪሎቹ አማካይነት የተናገረ። ያኔም ከመንግስትም እንዲሁ ምክር ቤት ጠርተናል ምናምን በሚል ከመንግስትም አስወግደውናል እንዳልከው። እና በአጠቃላይ ያልካቸው በሙሉ ያኔ የተፈጠሩ ናቸው። ለምን ብትለው ይሄ አሁን ያለው የነ ደብረጽዮን ቡድን በአመለካከቱ በአስተሳሰቡ በርዕዮተ ዓለሙ የመለስ ተከትያ ነው። የነ መለስ ተከትያ ነው እኮ እሱ ነው እኮ ራሱ። ምንም የተለወጠ ነገር የለም። ከአመታት በኋላ የስብሃት ፓርቲ ነው፣ የመለስ ፓርቲ ነው፣ የነዚህ አሁን የሌሎቱም ጭምር ፓርቲ ነው። ሌላ ምንም የለውም፣ የተለወጠ ነገር የለውም። ስለዚህ አካሄዱ በሙሉ አይሆንም ብሎ የተቃወሙን ቆርጦ መጣል ነው። ይሄ ነው ዋናው ባህሪው፣ መቁረጥ፣ መደፈቅ። እንኳን ውስጡ ያሉትን ከውጭ ያሉትንም ጭምር ይቃወመኛል ካለው ግለሰብም ቆርጦ መጣል፣ ማጥፋት፣ ተከታትሎ መድፈቅ ነው ስራው። ስለዚህ ይሄ አልተለወጠም። እስካልተለወጠ ድረስ ለወደፊትም ቢሆን ይሄ ፓርቲ ከቀጠለ አካሄዱ ይሄ ይሆናል። አንድ ተጨማሪ ግን ልጨምርልህ። በወቅቱ የነበረው ክፍፍል ዲስኮርስ ማለት ነው፣ ውይይቱ የወጣ ቡድን ሻዕቢያን ይቃወም ነበር። የሻዕቢያ ጣልቃ ገብነት ይቃወም ነበር። የሻዕቢያ ወረራን ይቃወም ነበር። ይሄኛው ደግሞ እነመለስ ደግሞ አትሊስት ጦርነቱ ውስጥ ቢገቡም የሻዕቢያ አፍቃሪ ሻዕቢያ ነበሩ፣ ሻዕቢያን የሚያመልኩ ነበሩ። ይሄኛውም አሁን ስልጣን ላይ ያለው ህወሓት ሻዕቢያን አፍቃሪ፣ ሻዕቢያን አምላኪ፣ የሻዕቢያን አሽከር ልሁን ብሎ የሚቀራረብ ነው ጥፋት እያጠፋ ያለው። እንዲያውም ሻዕቢያ ያኔ እንዳሁኑ ጉዳት አላደረሰም፣ በትግራይ ላይ አላደረሰም ነበር። አሁን የፈጸመው ወንጀል በጣም ከፍተኛ ወንጀል ነው። ከዚህ ወንጀለኛ ጋር ተባብረን አገር እናጥፋ የሚል ነው አሁንም ያለው እና በሻዕቢያ በኩል ያለው ግንኙነትም እንዲሁ ይሄን ደብረጽዮን ቡድን የመለስ አይነት ያመሳሰለውና መመሳሰሉ በጣም በበርካታ ጉዳዮች ላይ ይመሳሰላል። ውጤቱም አካሄዱም ተመሳሳይ ሆኖ ነው። አሁን እዚህ ላይ በዝነኛው መጽሐፍ ሉዓላዊነትና ዲሞክራሲ በኢትዮጵያ የሚለው መጽሐፍ ላይ ያኔ የተካሄደው ነገር መፈንቅለ ፓርቲና መፈንቅለ ክልላዊ መንግስት ተብሎ አልተጠቀሰም። ይሄ በምን ምክንያት ነው እንደዛ የሆነው? አይደለም የትኩረት አቅጣጫ ካልሆነ በስተቀር ትንታኔው እሱ ነው።
ትንታኔው እሳ ነው። ያኔ ማለት ፓርቲውን በኃይል ወስደውታል እነመለስ ከህግ ውጭ ወስደውታል ነው እኮ የትንታኔው። ግን መፈንቅለ ፓርቲ ብሎ ካራክተራይዝ አላደረገውም። በትግራይም ያው ለይስሙላ ያ ማን ነው ስሙ ከህግ ውጭ ከህገ መንግስት ከትግራይ ህገ መንግስት ውጭ ነው እኔን ያባረሩኝ። እኔ ብቻ ሳይሆን ሌሎችም ነበሩ ያባረሩት ከምክር ቤቱ ከክልሉ ህገ መንግስት ከሚፈቅደው ውጭ ነው። ምክንያቱም ራሱ ስሳ መጥራት ያለበት የሚለው የክልሉ ፕሬዝዳንት ነው የሚጠራው፣ ግን እሱ ሳያውቀው። ስለዚህ ነገሩን በግልጽ ለማስቀመጥ ከ25 ዓመት በፊት ትግራይ ውስጥ የክልሉ ህገ መንግስት ተጥሶ የፓርቲው ህግና ደንብ ተጥሶ መፈንቅለ ፓርቲ እና መፈንቅለ ክልላዊ መንግስት ተካሂደዋል ብለን ማስቀመጥ እንችላለን ማለት ነው። ትክክል፣ አንድ አይነት ነው፣ ምንም ለውጥ የለውም። ሌላው ምንድነው እዚህ ላይ የምናየው የጂኦፖለቲክስን የሚመለከት ነገር የኢትዮጵያ የውጭ ጉዳይ ፖሊሲን የሚመለከት ነገር ኢትዮጵያ ራሷን የምስራቅ አፍሪካ ልዕለ ሀያል ለማድረግ ትፈልጋለች። መበልጸግ የሚለውም እሱን ጨምሮ ነው። በቀይ ባህር ጉዳይ ኢንትረስት አላት ይባላል። ሶ ይሄ ከኤርትራ ጋር ትልቅ ቁርሾ ፈጥሮ አደገኛ ሁኔታ ላይ የደረሰ ይመስላል። ስለዚህ ትግራይ በዚህ የገለልተኛ ሆና የምትቆይበት ነባራዊ ሁኔታ አለ። መጀመሪያ የጥያቄው መነሻ ላይ መልስ ልስጥ። እሺ፣ ምንድነው ሻዕቢያንና አብይ ያጣላቸው? ይሄ በጦርነት ቋፍ ላይ የከተታቸው ይመስለኝ የፕሪቶሪያው ስምምነት ነው። የፕሪቶሪያው ኃይል አስተላለፍ ለውጥ አስከትሏል ማለት ነው። አዎ፣ እሱ አስከትሏል። እንግዲህ ያኔ የሻዕቢያ ስትራቴጂ አጠቃላይ ስትራቴጂ ቲፒኤልኤፍንም ማጥፋት የትግራይ ህዝብንም ደስ እነሱ እንደሚሉት ወደ የአሁን አረጋዊ ማህበር ደረጃ ማውረድ ነው እቅዳቸው። ይሄ በመሃል አልሆነም። ስምምነት ተፈረመ፣ አብይ ፈረመ። ይሄ ነው ዋናው መሰረት። ያቀዱትን ነገር ስላልፈጸሙ ነው ቁጣቸው የሻዕቢያ። ከዛም አልፎ ይሄዳል። እነሱ በእነሱ አስተያየት ያኔ እነሱ አብይን የሚያዝዙ ልዕለ ሀያል እንጂ ከአብይ ጋር እኩልም ብለው አያዩም ነበር፣ ወይ በታችንን እኩልም ብለው አያዩም ነበር። ይሄ ነገር ስለጣሰ እነሱ ስላልነበሩበት በዚህ ፕሪቶሪያ ስምምነት ይሄ ነው ያጣላቸው መጀመሪያ። ይሄ ነገር የምትለው የባህር በር ምናምን ኋላ መጥቷል። ያኔም ተነስቷል እኮ በሰላማዊ መንገድ እናድርገው ነው እንጂ ከኢሳያስ ጋር ሲገናኙም መስታስታውስ ከሆነ እንካፈላለን ሁለታችን ብለዋል አብይ እና እነሱ ባህር ያካፍሉናል፣ አሰብን ያካፍሉናል፣ እኛ ደግሞ ሌላ ነገር እናካፍላቸዋለን ነው ያለው። ስለዚህ አሁን ከፕሪቶሪያ በኋላ የተፈጠረ ነገር አይደለም። ስለዚህ መሰረቱ እሱ ነው። የኃይል አስተላለፉን ቀይሮታል። ይሄ አብይና ኢሳያስ አንድ ላይ ነበሩ፣ አሊያንስ ፈጥረው ቅንጅት ፈጥረው ማለት ነው። ፕሪቶሪያ አፈረሰው። ስለዚህ ሌላ አላይ ፈለገ ኢሳያስ። ሁሉ ጊዜ አላይ ከሌለው በዚህ ሀገር ወይ ይሄ የውክልና ጦርነትን የሚያካሄድበት ኃይል እስከሌለው ድረስ ተኝቶ አያድርም ሻዕቢያ። ስለዚህ አግኝቷል። የውክልና ጦርነት የሚያካሄዱትን ኃይሎች በብዛት አሉ፣ እነሱን አገኘ። ይሄ ነው የሚያጣላቸው እና የአሰቡ ጉዳይ አይደለም ዋናው ጉዳይ። አሁን የኢሳያስ ፍላጎት አብይን ከስልጣን ማውረድ ነው። ይሄ ነው። አብይ ደግሞ ይሄን ስለሚያውቅ ከሱ ጋር አብረዋል የሚላቸውን ሁሉ በዚህ የማስወገድ አካሄድ ነው ያለው እንጂ በራሱ በኤርትራ ላይ የተቃጣ ስጋትም የለም እስካሁን ድረስ እስከማየው የመከላከል ካልሆነ በስተቀር። ይሄ ሀሳብ አለ። የቀይ ባህር ያገባኛል ይገባኛል የሚለው ነገር እንደ ሀሳብ ትክክለኛ ነው። እኔ ደግፈዋለሁ። ትክክለኛ ነው። ኢትዮጵያ በቀይ ባህር ቦታ ማግኘት ያለባት አሁን ከሻዕቢያ አንጻር ስታየው የመጠቀም መብትም አልሰጠንም። የመጠቀም አሁን ዓለም አቀፍ ሕግ ነው። በ1985 ዓመት ውል የፈረሙት የቬና ስምምነት ነው የመጠቀም። ይህም ከልክሎናል። የባለቤትነት መብትም እናነሳ እንችላለን በሰላማዊና ሕጋዊ መንገድ እስከሆነ ድረስ ምንም ችግር የለውም። ስለዚህ ኢትዮጵያ የምታክል 120 ሚሊዮን ያላት እና ድሮም ባህር የነበራት በባህር ስትጠቀም የነበረችና የባህር ባለቤትም የነበረች አገር ከዚህ አስወግዶ አግልሎ በሆነ መንገድ አግልሎ መኖር አይቻልም። ይሄ ቋሚ ጥያቄ ነው።
መመለስም ያለበት ይመስለኛል። ስለዚህ ለጦርነት እኔ ምክንያት መሆንም ያለበት ብያላየውም። ኦፍኮርስ የጥቅም ጉዳይ ነው፣ የጂኦፖለቲካል ጥቅም ጉዳይም አለበት። የኢሳያስ ብቻም አይደለም፣ አረቦች በሙሉ የተሰለፉበት ነው። ግብፅም፣ የአረብ ሊግ በአጠቃላይ ሳውዲም፣ ሁሉም ተሰብስበው አሁን ጅቡቲም እየተጨመረች ነው እና እነዚህ ኢትዮጵያ ወደ ባህር እንዳትጠጋ የኢትዮጵያ ጥቅም ቀይ ባህር ላይ እንዳይኖር የፈልጉ ነው እና ምንድነው ማየት ያለብን መሰል እነዚህ ሁለት የውሃ አባይ አለ በአንድ በኩል የውሃ አካል ነው። ይሄ የሚፈጥረው ቋሚ የሆነ ግጭት አለ፣ ያለ መስማማት ብለው አለ ከግብፅ ጋር ከሱዳን ጋር ይቀጥላል። የቀይ ባህር ደግሞ አለ። ኢትዮጵያም ተጠቀም ትፈልጋለች፣ እነሱ ደግሞ የኛ ባህር ነው የሚሉት። የአረብ ባህር ነው ቀይ ባህር እስከ ገልፍ ኦፍ ኤደን እስከ ሶማሊያ ያለው የኛ ነው የሚሉት። ይሄ እያመራ ነው። ይሄ መፍታት ይቻላል፣ ሁለቱም መፍታት ይቻላሉ። ቁጭ ብሎ ተወያይቶ መፍታት ይቻላል። ግን ያ አይደለም ያለው ጥቅምን ሁሉ ነገር የመውሰድ የመጠቅለል ጉዳይ ስለሆነ ነው ወደ ጦርነት። ኤርትራ ከዚህ እሳቤ ሳያት እኔ የግብፅ ፕሮክሲ ነች፣ ወክልና የግብፅ ወይ የአረቦች ውክልና ተወካይ እንጂ በራሷ አይደለችም ከኢትዮጵያ ጋር ልትጋጭ የምትችለው። ምክንያቱም ኢትዮጵያ እስካሁን ድረስ ያየሁት በኃይል በሰራዊት አሰብን ወይ ማንን መልሳለሁ አላለም። በህግ ግን መጠየቅ ያለባት ነው፣ ትጠይቃለች። ስለዚህ ይሄ ግጭት በአጠቃላይ ሻዕቢያ የራሱ የአረቦች ፕሮክሲ ሆኖ እየሰራ ነው። ከዛ ደግሞ የራሱ በዚህ በአፍሪካ ቀንድ ወሳኝ ሆኖ የመውጣት ሀያል ሆኖ የመውጣትም ስላለው ለማሳካት የሚፈልገው ከዚህ የሚመነጭ ነው። መሰረቱ ይሄ ነው። እኛንም ለመደፍጠት የሚፈልገው ኢትዮጵያንም በጠቅላላ ለማፍረስ የሚፈልገው እሱ ሌላ ሀያል ሆኖ የአካባቢው ሌላ ሀያል ሆኖ ለመውጣት ካለው ይሄ መሳሳት የለብንም። እንዳንሳሳት ነው ያነሳ ያለው። ይሄ አንድ እንደዚህ አለ የማን ነው ስሙ የወሰን ጥያቄ ነው ምናምን አይደለም፣ የፕሪቶሪያ አይደለም። በአጠቃላይ አቅጣጫው አስተሳሰቡ ሁሉ በዚህ አካባቢ እኔ ኃይለኛ ሆኜ መውጣት አለብኝ፣ ስለዚህ ሌሎቹ ለእኔ መገዛት አለባቸው፣ በኃይል መገዛት አለባቸው ብሎ ስለመጣ አሽከሮችን ይፈልጋል፣ ተዋናያን ይፈልጋል፣ አብረውት ይሄን ማጥፋት የሚችሉትን ይፈልጋል። ይሄ ነው የማየው። ይሄ ነው እንጂ የፕሪቶሪያ ይሄ የቀይ ባህር ጉዳይ ለመከላከል ኃይል አስቀምጧል። እዚህ አሰብ አካባቢ መንግስት በመከላከል ነው፣ ግን በኃይል ለመያዝ አልፈልግም። ግን ይሄ የትንኮሳውና ያስቀመጠው ነገር አለ። ይሄ ትንኮሳውና የውክልና ጦርነት ከቀጠለ ግን ይሄ ውክልና ጦርነት ወደ ወጣለት አጠቃላይ ጦርነት ሊያድግ ይችላል ያለ ጥርጥር። ስለዚህ አሁን የጠቀስከው ኤርትራ የግብፅና የሳውዲ አረብ የመሰሉ ፓወሮች ተላላኪ ወይም ፕሮክሲ ከሆነች ይህም ደግሞ የራሷ የምስራቅ አፍሪካ ልዕለ ኃያል መሆን የቆየ ህልም ወይም ደግሞ ፍላጎት አምቢሽን ካላት በኢትዮጵያ በኩልም ደግሞ በዩኤኢ እንደምትደገፍ እንትኖች አሉ። ሰው ይሄ ኢትዮጵያም ልዕለ ኃያል መሆን ትፈልጋለች። ስለዚህ በሁለቱም መካከል የማይታረቅ ቅራኔ አለ ማለት ነው። ስልጣን የማጣት ስጋትም ተጨምሮበት በኢትዮጵያና በኤርትራ ጦርነት አይቀሬ ነው ማለት ነው። አይደለም፣ እንደዛ ማለት አይቻልም። ምን መሰለህ፣ የኢትዮጵያ የአካባቢው ኃይል የመሆን ፍላጎት እምቅ አቅሙም አላት። ኢትዮጵያ ያለ መሆን ወደ ጦርነት ሳትሄድም ሀያል መሆን ትችላለች። ኢኮኖሚዋን 120 ሚሊዮን ህዝብ ትልቅ ሀገር ነው። ስንት ኤርትራ ይሆናል? በ3 አካፍለው 120 ስንት ሀገር ሊሆን ይችላል? 40 ኤርትራ ሊሆን የሚችል ሀገር ነው ኢትዮጵያ አይደል? ስለዚህ እምቁ አለ፣ የተፈጥሮ ሀብትም አለ፣ ሰውም አለ፣ ዲሞግራፊው አለ። ይሄ ሁሉ ደምረ ካሉት አካባቢዎች በአጠቃላይ እንግዲህ ቀጥሎ የሚኖረው ለዚህ የሚቀናቀነው ማን ነው? ሱዳን ነበረች። ሱዳን በጦርነቱ እየተዳከመች ነው። አሁን ግን ፍላጎት አላት ሱዳንም የዚህ አካባቢ ኃይል ለመሆን። ኬንያ አለች። ኬንያ ኃይሏን ተጠቅማ ወደዚህ ኃያል ለመሆን ስለዚህ ቆይ ልጨርስ እና እነዚህ ናቸው። ኤርትራ እዚህ አካባቢ በጥባጭ ካልሆነ በስተቀር ልዕለ ኃያል ለመሆን አትችልም። በጥባጭ ነው ልትሆን የምትችለው። ስለዚህ ሌሎችን በማዳከም ነው እንጂ የራሷን አቅም አሟጣ ብትጨምርስም ሀብታም ሀገር ልትሆን ትችላለች ያለ ጥርጥር። ራሷን የቻለች ሀገር ልትሆን ትችላለች። ግን ኢትዮጵያን የሚያህል ህዝብ ስጋት ግን ልትሆን አትችልም። ይሄ እንግዲህ ሁለት ልዩነቶች አሉ። በራስ አቅም የምትፈጥረው ኃይልና ከሌላው በመዳከሙ ኃይል የመሆን ነው እና የኤርትራ ስትራቴጂ
ኢትዮጵያን አካባቢውን ትግራይን ጭምር ኢትዮጵያን ብቻ አይደለም ትግራይን ጭምር በማዳከም ኃያል ለመሆን ነው የሚፈልጉት በማጥፋት ይሄ ፖለቲካ አሁንም አለ ይሄ ፖለቲካ በጣም የተጠናከረ ትግራይን የማጥፋት አዎ የተጠናከረ ነው ይሄ አስተሳሰባቸው ጽምዶ ምንም እንትን የለውም እዚህ ጽምዶ ስም ነው ጽምዶ ነው አሽከር ነው ከአሽከር ጋር ቁርኝት አትፈጥርም አሽከር ነው እኮ ከዳሚ ነው የሚሉት ትግራይን ከዳሚ የህወሓት አጠራር ሻዕቢያ እስከቅርቡ ጊዜ ከዳሚ ነው የሚሉት እንጂ እንደ ኢኳል እንደ እኩያም አይወስዱትም እነሱ ናቸው እኩያኖች ናቸው ምናምን የሚሉት ስለዚህ ጽምዶ እውነታ ሆኖ ቢመጣ የኤርትራ መንግስት ኤክስፕሎይት ነው እንጂ የሚያደርገው አይሆንም ለመጠቀም ይሄ ለማዳከም ለማፍረስ ምንም ትግራይን ለማፍረስ ኢትዮጵያንም እንዲሁ ለማመስ ካልሆነ በስተቀር ሌላ ፋይዳ የለውም ይሄ ጽምዶ ቅድም ተናግሬዋለሁ እንጂ የተቀደሰ ነገር የለውም ያልተቀደሰ ጽምዶ ነው ይሄ ስለዚህ ትግራይ ወደ ጽምዶ ለመግባት ብትፈልግ በአስገዳጅ ሁኔታዎች የምትገባበት ነገር ነው ወይስ ከባድ ስትራቴጂክ ስህተት ነው የሚሆነው እኔ ስህተት ነው የምለው እኮ ከባድ ስትራቴጂክ ስህተት ነው ከባድ የትግራይ ዕጣ ፈንታም ምናልባት ወዳልተፈለገ አቅጣጫ ሊወስድ የሚችል ሊሆን ይችላል ጦርነቱ ከነሱ ጋር በማበር ጦርነት ከገባ በዚህ ብቻ አይደለም በሱዳንም አለ በኢትዮጵያም በሌሎች አካባቢ ጦርነት ከገባ የትግራይ ህዝብ ጀስት የጦርነት አውድማ ነው የሚሆነው መልካም እሺ አሁን በትግራይ ላይ የሚታይ ብሩህ ተስፋ ምንድነው ቻሌንጆች አሉ ችግሮች አሉ ሁሉ ጊዜ የሚታይ ብሩህ ተስፋ ሁሉ ጊዜ ከችግሮች ጋር ተስፋዎችም አሉ በትግራይ በዚህ ባለፉት 2 ዓመታት የተፈጠረው ተስፋ ምንድነው የህዝቡ ንቃት በተለይ የወጣቱና የምሁሩ ንቃት ከፍ ማለት ነው የትልቅ ነገር ነው እንግዲህ ነገሮች የሚለውጡት መጀመሪያ በአስተሳሰብ ደረጃ ነው የሚለውጡት ነገሮች ሲለወጡ የአስተሳሰብ ለውጥ መኖር አለበት እና ትላልቅ የአስተሳሰብ ምርታዎች መጥተዋል ድሮ በአንድ ፓርቲ ወይ በአንድ አነስተኛ ግሩፕ ይነገሩ የነበሩት አሁን የብዙ ምሁራን የብዙ ኤሊቶች የብዙ ፓርቲዎች የሲቪል ማህበረሰቡም ጭምር አስተሳሰቦች እየሆኑ ያሉ የአስተሳሰብ ለውጦች አሉ ትግራይ ውስጥ ህወሓት ለመድፈቅ የሞከራቸው ያሉ አስተሳሰብ ለውጦች አሉ እነዚህ ምንድናቸው ከእንግዲህ በአንድ ፓርቲ መገዛት የለብንም የህብረ ፓርቲ ስርዓት መኖር አለበት የሚለው ትልቅ እርምጃ ነው ሌላው ፓርቲ እንደፈለገው መንግስትን መቆጣጠርና መንግስት እንደፈለገው ሊያሾር አይገባም የሚለውም ለውጥ ነው ፓርቲና መንግስት መለየት አለባቸው ፓርቲ እንደ ፓርቲ መስራት አለበት መንግስት ደግሞ እንደ መንግስት መስራት አለበት ይሄም ለውጥ ነው በኔ ያስተሳሰብ ለውጥ ነው ሲቪል ማህበረሰብ በነፃነት መንቀሳቀስ አለባቸው የድርጅት ተቀጥያ መሆን የለባቸውም የሚለውም ትልቅ ለውጥ ነው ራሳቸውም አንዳንዶቹ ነፃ እየወጡ ራሳቸውን እየቻሉ ነው ድሮ ፓርቲ ነው የሚያቋቁሙ 3 ናቸው ደግሞ ዋናዎቹ የነበሩት የወጣቶች የሴቶች የገበሬዎች ብሎ እነሱን ተቆጣጥረው እንደገና እነሱን እንደዚህ ተቆጣጥረው የሚሄድበት አሁን በነፃ ማህበራት ስም የፖለቲካ መሳሪያ ሲሆን ወደ መሳሪያ ነበር አሁን ወደ 70 ምናምን ከ70 በላይ ሲቪል አንዳንዶቹ በቃ ነፃነታቸውን ያወጁ ገለልተኛ ሆነው የመሄድ የሚሞክሩበት ይሄም ለውጥ ነው ያሳሰብ ለውጥ ነው መሰረት ነው ለዲሞክራሲም ትልቅ መሰረት ነው ኢንክሉዲንግ የመንግስት ሰራተኞችን በተለይ ዳኞች ያሳዩት በቅርቡ ጊዜም ለውጥ ነው የዳኝነት ስርዓቱ ነፃ መሆን አለበት በመንግስት በፓርቲ ቀርቶ በመንግስትም ቁጥጥር መሆን ያለበትም ሌላ የቼክ ኤንድ ባላንስ አካል ነው ተቋም ነው ብሎ ማሰብና በተቋም ደረጃ ያሉ አመለካከቶች በአስተሳሰብ ደረጃ ያሉ አመለካከቶች እነዚህ ተስፋ ሰጪ ናቸው ለውጥም ሊያመጡ ይችላሉ የሚል ነገር አለ 10 ዓመት በፕሬዝዳንትነት ያገለገልካት እንቅልፋተህ ያገለገልካት ትግራይ አሁን ቀውስ ውስጥ ትገኛለች ነገር ግን ደግሞ ተስፋ እንዳለም ገልጸህልኛል ስለዚህ በአጠቃላይ ደምረህ የመጨረሻ ታስተላልፈው መልእክት ቢኖር ደስ ይለኛል አጠራር እኔ አስተላልፋለሁ ግን ኢንሾርት ምንድነው የምለው ስለ እንዳንተ ያለ ወጣቶች ሐሳብ የማሰራጨት ሐሳብ የማስፋፋት የመገንዘብ ነገር ካለ አንዱ ተስፋ ነው ብዬ ነው ማስብና ይሄ የጀመርከው ስራ ቀጥልበት አዲስ ነው ይገባኛል ጀማሪ ነህ ግን ተስፋ ሳትቆርጥ መቀጠል ስላንተ እናገራለሁ ይሄን ካል በኋላ ስለ ትግራይ ግን እንዳልከው በጣም የሚያሳስብ ሁኔታ ነው እኔ አንዱ ትልቅ ነገር የሚያሳስበኝ መልሶ ወደ ጦርነት እንዳይገባ ነው ጦርነት ከገባ የባሰ አሁን ምናልባት 5 ዓመት ወይ 10 ዓመት ወደ ኋላ ተመልሰን እንሆናለን
ተጨማሪ ጦርነት ካደረግን ምናልባት ወደ 30 የአንድ ትውልድ ሙሉ የመጥፋት ሁኔታም ሊያስከትል ስለሚችል ሰው ስለ ሰላም ረግቶ ማሰብ አለበት። ስለዚህ ፓርቲው አምጥቶ እየጫነብን ያለው ጽምዶ ግንኙነቶች የሚለው ከአጥፊዎች ጋር ያለው እና መቃወም አለበት። ይሄ ነው የምለው። ግን ማሰብ አለበት። አሁን ጊዜው ወይ እንኑር ወይ እንጥፋ። ይሄ መስቀለኛ መንገድ ላይ ሁኔታው የመኖርና ያለመኖር መስቀለኛ መንገድ ስላለን በደንብ አስበን መሄድ ያለብን ነው የምለው። ከዛ አመሰግናለሁ። በጣም አመሰግናለሁ። ለሰጠኸኝ ውድ ጊዜ በጣም አመሰግናለሁ። እንግዲህ ከቀድሞ ፕሬዚዳንት የተከበሩ ገብሩ አስራት የነበረን መልካም ቆይታ ይሄን ይመስላል። በሌላ ጊዜ ተመሳሳይ ፕሮግራሞችን ይዘን እንቀርባለን። ተከታተሉን። መልካም ጊዜ። እናመሰግናለን።